አያነቡትም። ይዘውታል ግን አያነበውም። ሳያነበው መጽሐፉን ይዞት ላይቭ ላይ ወጣ። አላነበበውም። ወንድሞች እናቶቼ ምን አይነት ውርደት እንደሆነ እዩ። ሳታነቡት ይዘት ወጣለህ ላይቭ ላይ ዘማሪያ ጋዲሳን ለመቃወም ብለህ። ጋዲሳም አላነበበውም። ይሄንን መምህሩ የጻፉትን ጽሑፍ አንብቦ ይዞ ነው። መምህሩም አንብበውት አይደለም። እርግጠኛ ሆኜ ለመናገር ተሐድሷውያኑና ወንጌላውያኑ ስንናገር ሰምተው እንጂ እኛ ያነበብኑ እናሳያ። እኛ ያነበብኑ ስናሳይ ቅድም ያሳየት ዘግይታችሁ ለገባችሁ ማለት ነው። ምዕራፍ 32 ቁጥር 15 ላይ ነው የሚገኘው። በዚሁ ሄጄ ሲጠይቃለው ብለሃል ገዳሙን ምድረ ከብድን ሄደ ጠይቅ። ምድረ ከብድን ሄደ ጠይቅ። ጉራጌ ሀገር ማለት ነው። እዛ አሁን እንኳን ጾም ነው ክትፎ አብልተው ይልኩሃል ማለት ነው። እግዚአብሔር ይባርክ ልጃችን። እንግዲህ አንዴ ተጽፏል ምን እናደርገዋለን ብለው ካላሉ በስተቀር ምዕራፍ 32 ስለ ጎጃም ሰዎች የሚናገረው ገድለ አቡዬ ምዕራፍ 32ኛው ምዕራፍ ላይ ነው። ገጽ 190 ላይ ማለት ነው። 190 ገጽ 190 ምዕራፍ 32 ቁጥር 15 ላይ በስርዓት ቁጭ ብሎ ይገኛል። አባታችሁ አቦ ጌታችንን በጊዮን ወንዝ መካከል ነው። ከቁጥር 10 ጀምሮ ላምበው። ዳግመኛ አስራትን እሰጥሃለሁ፣ እነዚህም ትእዛዝ ያልፈጸሙትን በአማላጅነትህ ቢያምኑ እምርልሃለሁ አለው። አባታችሁም ጌታችንን ምን ሳትለይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ምን ሳትለይ ልዩነት ሳታደርግ ጎጃሜ፣ ጎንደሬ፣ ኦሮሞ፣ ትግሬ ብለህ ሳትለይ የኢትዮጵያን ሰዎች ማርልኝ አለው። ጌታችንም ኢየሱስ ማለት ነው እስከ ጊዮን ዳርቻ ድረስ እምርልሃለሁ አለው። እስከ ጊዮን ዳርቻ ድረስ እምርልሃለሁ። ጊዮን ማለት አባይ ማለት ነው። እምርልሃለሁ። አባታችሁም አቦዬ ማለት ነው ጌታችንን በጊዮን በአባይ መካከል ያሉ የጎጃምን ሰዎች እደግመዋለሁ፣ ሰልሰዋለሁ። እንደ ዘማርያም ዘለቀ አይነት አንዴ ሁለቴ የተነቡ አይገባውም። የጎጃምን ሰዎች ለምን ትለይብኛለህ? የኢትዮጵያን ሕዝብ በሙሉ ሰዓት ላይ የኢትዮጵያን ሰዎች ሁሉ ማርልኝ አለው እና እምርልሃለሁ አለው። ከዛም የጎጃምን ሰዎች ለምን ትለይብኛለህ? የጎጃምን ሰዎች ለምን ትለይብኛለህ? ለምን ሁሉንም አትምራቸውም ኢትዮጵያውያንን ብሎ ሲለው እነርሱስ አትምራቸውምን አለው። የማንን? የጎጃምን ሰዎች። ጌታም አዎ አልምራቸውም። ቁርባን ይቁረብ የጎጃም ሰው፣ ጥምቀት ይጠመቅ ጎጃሜ ከሆንክ በኦርቶዶክስ ቤተክርስቲያን አስተምሮት የዘላለም ሕይወት የለህም። ዘማርያም ዘለቀ የሚባል ውሸታም ዲያቆን ወጥቶ መጽሐፉን ይዞታል፣ ግን አላነበበውም። ጋዲሳ እንደዚህ ብሎ ስላነበበ ጋዲሳ አንድ መምህር የጻፉትን ነው ያነበበው። ለምን እኛ ጋር አትመጣም? ጋዲሳ እኔ ጋና መረጃ ከፈለክ እኔ ጋና በውስጥ እኔ ጋና አክሊለ መድከም የለብህም። ና እኔ ጋ አልኩ። ና እኔ ጋ ይኸውልህ ጥርስ ከምላሳቸው እያወጣሁ ያየኋቸው መቀመጫ ወንበር ሁሉ ስር ነው መቀመጫ ጠፍቶ። ና እኔ ጋ መድኃኒዓለምን ና እኔ ጋ አልኩ። ና እኔ ነው የሚሰጥህ። የቱ ጋ ነው ብሎ የሚለው ካልክ ና እኔ ጋ ና እኔን ጠይቀኝ። ወንድሞቼን ጠይቅ፣ እነ ብሩኬን እነ ዳኒን ጠይቅ። ኑኛ ጋ ታድሷን እነ ሜሎስን ጠይቁ። በጣም ብዙ መርጌቶች፣ በጣም ብዙ ካህናት፣ በጣም ብዙ ዲያቆናት፣ መነኮሳት ሁሉ ጭምር ያውቃሉ። ያነበቡ ያውቃሉ። ያላነበቡ ግን አንብበን እንነግራቸዋለን። የጎጃም ሕዝብ ብሎ የሚል የለም አለ። ያው ምዕራፍ 32 ቁጥር 14 እና 15 ላይ በተለይ ቁጥር 15 ላይ ያው የጎጃምን ሰዎች ለምን ትለይብኛለህ አለው።
ምንም ምን ይኸውልህ አባታችሁ አቦ ማለት ነው ጌታችንን ምንም ምን ሳትለይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ጌታችንም እስከ ጊዮን ዳርቻ ድረስ እምርልሃለሁ አለው። እምርልሃለሁ አለው። አባታችሁም አቦ ማለት ነው ጌታችንን በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱንስ አትምራቸውም አለው። አቦ ማለት ነው። ከዛስ ጌታም አዎ አልምራቸውም ለምን ቢሉ ስራ ያበዛሉ፣ ጠንቋዮች፣ መተተኞች፣ ደጋሚዎች፣ አስማተኞች ናቸውና ያበዛሉና አለው። ታዲያ ጋዲሳ ምን አጠፋ? ዘማርያም ዘለቀሱ ላይ የምጮኸው ወንድ ከሆንክ ናና ከኛ ጋር ገብታ አውራ ሲገድል እናደርሳለን። ዘማርያም ዘለቀ ይሄን ሶሪ ማነው ጋዲሳ ይሄን ስላነበበ ማለት ነው። ሉክ ስለዚህ አንድ ሰው የጎጃም ህዝብ አይደለም የሚል አለ። ያው ገር ለገብረ መንፈስ ቅዱስ ይኸው ሚዲያው ክፈተውና እዚህ ገጽ ላይ እዚህ ቁጥር ላይ እዚህ ታምር ላይ እንዲህ የሚል አለ። ይኸው ነው ከፍቼልሃለሁ። ጋዲሳ ኬታምቶ ይከፍተዋል። ከዛ የትኛው እትም ነው እንደዚህ ያለው? ይኸው ይሄኛው ዓመተ ምህረት ነው ያለው። ቤተክርስቲያን ጎንደሬ አይደለም፣ የጎጃም ህዝብ አይደለም፣ የኦሮሞ ህዝብ አይደለም። የምና እንኳን እንደዚህ አይነት ክፍል የላትም ቤተክርስቲያን ትላለች። እሺ ይቀጥሉና ገብረ መንፈስ ቅዱስ ላይ እስከ ዕለተ ምጽአት የጎጃም ህዝብ ወይ ትላለች። ልደተ ቃል ማን ነው? ዘማርያም ዘለቀ ማንን ነው የምታታልለው? ማንን ነው የምታታልለው? ትላለች። የሻንቅላ ህዝብና የኦሮሞ ህዝብ ጋላ መንግስተ ሰማያት አይገባም ብላ ራእይ መጽሐፍ ላይ የጻፈው ማን ነው? ማን ነው? የጎጃም ህዝብ አይድንም ብሎ ያለው በዚህ ገድል ላይ የጻፈው ማን ነው? ራሳችሁ ቤተክርስቲያኒቱ። አንተ እጅ ላይ ያለው ነው ማህተም ያለው ብላ ያልከውን አንተ እጅ ላይ ያለው ነው እኔ እጅ ላይ ያለው ማን ነው? አሳ ጎርጓሪ ዘንዶ ያወጣል ይላሉ። የሸዋ ህዝብ ሸዋ ክፍለ ሀገር ላይ ያለ ምዕራብ ሸዋ በለው ምስራቅ ሸዋ፣ ሰሜን ሸዋ በለው ደቡብ ሸዋ የተባለ በሙሉ መሃል አዲስ አበባን ጨምሮ በእግዚአብሔር አይድንም። የሸዋ ህዝብ በሚካኤልም አይድንም፣ በማርያምም አይድንም፣ በተክለ ሃይማኖት ነው በጊዮርጊስም አይድንም፣ በሌሎች ጻድቃን ሰማዕታት ብለው በሚሏቸው እነሱ በሚያምናቸው አይድንም። በማንም ይድና ይላል ገድለ ተክለ ሃይማኖት ላይ የሸዋ ሰዎች ያለ አቡነ ተክለ ሃይማኖት የመዳን ተስፋ የላቸውም ይላል። ሸዋ ኢየሱስ ያድንሃል ብራዘር፣ ኢየሱስ ያድናችኋል። አማኑኤል ሞቶልሃል። የጎጃምን ህዝብ አይድንም ይላል፣ አይማርም። መጽሐፉን እጁ ላይ ይዞታል። አሁን ጋዲሳ ለሚናገረው ነው መልስ ሰጣሉ ብሎ ያለው። ስለዚህ አንድ ሰው የጎጃም ህዝብ አይድንም የሚል አለ። ያው ገር ለገብረ መንፈስ ቅዱስ ይኸው ሚዲያው ክፈተውና እዚህ ምዕራፍ እዚህ ገጽ ላይ እዚህ ቁጥር ላይ እዚህ ታምር ላይ እንዲህ የሚል አለ። በቀለም ብቻ ነው የሚለያየው። እኔና ልደተ ቃል ያለው የስንተኛው ዓመተ ምህረት ነው ያለው? መቼም ቤተክርስቲያን ጎንደሬ አይደለም፣ የጎጃም ህዝብ አይደለም፣ የኦሮሞ ህዝብ አይደለም። የምና እንኳን እንደዚህ አይነት ክፍል የላትም ቤተክርስቲያን አላት። እሺ ይቀጥሉና ገድለ አቡነ ገብረ መንፈስ ቅዱስ ላይ እስከ ዕለተ ምጽአት የጎጃም ህዝብ ይቅር እንደማይባል ይገልጻል ይላል። አስተውሉ። ገድለ አቡነ ገብረ መንፈስ ቅዱስ ላይ እስከ ዕለተ ምጽአት የጎጃም ህዝብ ይቅር እንደማይባል ይገልጻል። በሌሎች ገድላትና በሌሎች ገድሎችና ድርሳኖች ለምሳሌ በገድለ አቡነ ሰላማ፣ በድርሳነ ዑራኤል፣ በገድለ ተከስተ ብርሃን፣ በገድለ አቡነ ዜና ማርቆስ ደግሞ እስከ ዕለተ ምጽአት ወልድ ዋህድ በተዋህዶ ከበረ ብለው ችግር ሶሪ ልደተ ቃል ያልኩት ማነው? ዘማርያም ለማለት ነው። ልደተ ቃልም አንዱ በገድል ላይ የሚዋሽ ሰውዬ ስለሆነ ነው። ቅድም ስናገር ነበረ። ልደተ ቃል፣ መዝሙረ ያሬድ፣ ዘማርያም ዘለቀ በገድላት ላይ እንዴት እንደሚዋሹ ወንድሞች ናቶች። እኔ ሌሎቹንም አይቻቸዋለሁ። የአንብቡ አያንብቡ አላቅም። ግን አሁን እዚህ ጋር የጻፉት መምህር ማን እንደሆኑ ራሱ ጋዲሳ ነው የሚያውቀው። እዚህ ጋር ግን ጋዲሳ የሚጠቅሳቸው የተባሉ መጽሐፍቶች በሙሉ እጄ ላይ ያሉ በሙሉ ጋዲሳ ያነበበው እኚህ መምህር የጻፉት ትክክል ናቸው። ቀድም ስለጠራሁት ነው ልደተ ቃልን ወገኖች። ዘማርያም ነው አሁን ይህንን ያወራው። ዘማርያምና ልደተ ማነው ጋዲሳ አሁን እዚህ ጋር የሚያነባው ማለት ነው። አሁን ጋዲሳ ያነበበውን ለመቃወም ብሎ ነው ያመጣው። ዘማርያም ጥሩ ነበር ማምጣቱ። መጽሐፉን ይዞታል። ያው መጽሐፉ ማለት ነው ይዞታል፣ እንደኛ ይዞታል። ግን የእኛን ያህል አላነበበውም ዘማርያም ዘለቀ። ኤርሚ አያነቡትም ብሎ እኮ ነው ህዝቡን። ኤርሚዬ እንዴት እንደሚዋሽ አይገልጡትም ብሎ ፈርቶ እኮ ነው እንዴት እንደሚዋሽ። መዝሙረ ያሬድም ባለፈው በገድለ ተክለ ሃይማኖት ሽምጥጥ አድርጎ የካደውን አይልም ብሎ የሚለውን ሜል አውጥቶ አሳየው። ልደተ ቃልም እንደዚሁ ባለፈው ሽምጥጥ አድርገው እኮ ነው የሚከዱት። አንተ የድፍረታቸው ጥግ።
እግዚአብሔርን የሚያመልኩና እግዚአብሔርን የሚወዳቸው በሃይማኖታቸው በምግባራቸው የተመሰከረላቸው የጎጃም ሰዎች ናቸው ይላል እና የትኛውን እንቀበለው ይላሉ። ገድለ አቡነ ገብረ መንፈስ ቅዱስ ላይ የጎጃም ሕዝብ እስከ ዕለተ ምጽአት ድረስ ይቅር እንደማይባል ይገልጻል። እንዴ አሁን አንድ ጎጃም ተወላጅ የሆነ አንድ ክርስቲያን ኦርቶዶክስ ክርስቲያን ገድለ አቡነ ገብረ መንፈስ ቅዱስን ሲያነብ ይህንን ጽሑፍ ለምሳሌ ያገኘ ገድሉ ላይ እስከ ዕለተ ምጽአት የጎጃም ሕዝብ ይቅር አይባልም የሚል ታዲያ ይህን መቀበል አለበት? እንኳን እርሱ አይደለም ክርስትናው ራሱ ሲጀምር የሆነ ብሔርና ስፔሲፊክ የሆነ ነገር ለምሳሌ ክርስትና ከዘርም ከብሔርም ከሁሉም ነገር በላይ ነው። እንደ አንድ ክርስቲያን ለምሳሌ ይህን ነገር ተጽፎ ባገኝ ገድለ አቡነ ገብረ መንፈስ ቅዱስ ላይ ማንም ሰው መጥቶ አይ ጋዲ ይህን ነገር መቀበል አለብህ ብሎ ማንም ሰው እንትን ሊለኝ አይችልም። በምንም ተአምር በምንም ተአምር። ኦኬ መምህሩ ምን ይላሉ? የሚያመልኩና እግዚአብሔርም የሚወዳቸው በሃይማኖታቸው እና የትኛውን የሚቀበሉ ይላሉ። ኦኬ ከአንድ ገድል ወደ ሌላ ገድል ስኬድ ግጭት የሚመስሉ ነገሮች ስላሉ መመርመር አለበት። 4 ነጥብ። ራእየ ማርያም ላይ ሻንቅላ ለዘላለም እንደማይጸድቅ የሚናገር አለ። ለምን ሻንቅላ ብሎ የሚለውን ብቻ ለምን ጻፉት? ጋላ ብሎ የሚለውን ለምን ተዉት? ካወጣችሁ እውነቷን አውጡ፣ ካልሆነ እኛ እንዘረግፍላችኋለን፣ እኛ እናወጣላችኋለን። ጋላ ብሎ የሚለውን ለምን ተዉት? ራእየ ማርያም ላይ ሻንቅላ ብቻ አይደለም ብሎ የሚለው ጋላና ሻንቅላ ከእንስሳ ጋር የሚተኙም ይላል። ለምን ተተወ? ለምን ተተወ? ፈላሻ የሚል አለ ኤርሚ። በዛ ፈላሻ የትግራይን ህዝብ የጎጃምን ህዝብ የሚሳደብ ማለት ነው። ብሔር ብሔረሰቦችን እያጥረገረገ የሚሳደብ ለምን ጋላ ብሎ የሚለውን ለምን ዘለሉት? ኤርሚዬ ከታች ምዕራፉንና ቁጥሩን አሳየን እያሉ ነው። አሳያቸዋለሁ። ቀደም አሳይቻለሁ። ሁለት ጊዜ አሳይቻለሁ። ለሶስተኛ ጊዜ አሳያለሁ። እኔ ችግር የለብኝም። ዘማርያም ዘለቀ የሚናገረው እናታችን ቅድስት ድንግል ማርያም ናት የተናገረችው ከክርስቶስ የማዳን ስራ ጋር አይጋጭም ይላሉ። ኦኬ እነዚህ ነገሮች ገድላትና ድርሳናት ላይ ተጽፎ የሚገኙ ናቸው። ሲጀመር አቡነ ገብረ መንፈስ ቅዱስ እኮ ኢትዮጵያ አይደሉም። ማጠየቅ አሁን ኢትዮጵያዊ ናቸው ብሎ ጠይቃ ማንም ኢትዮጵያ አይደሉም። ኢትዮጵያ እኮ ነው አቡነ ገብረ መንፈስ ቅዱስ ከተሳቱ ቅዱስ አንዱ አይደሉ እንደኛ ምን እንደኛ ጎጃሜ ጎንደር ምን ዝስገባ ተንኮለኞች ሰዎች አስርጸው ካገቡት ደግሞ ይታረማል። አለቀ። ይህንንም እንኳን እርግጠኛ ሳይሆን አየህ ጌታ አለ ብሎ ካለ በኋላ ተንኮለኞች ሰዎች ደግሞ አስርጸውት አስገብተውት ከሆነ ይታረማል አለ። ለምን በመጀመሪያ እርግጠኛ አትሆንም? በመጽሐፍህ ላይ የተዋህዶ የቁርጥ ቀን ልጅ አንበሳው ነብሩ ጅራቱ ምናምን ነገር ብለው ይሉታል። ለምን እርግጠኛ አትሆንም? ላይቭ ላይ ወጥተህ ለዘማርያም ለጋዲሳ መልስ ለመመለስ ብለህ እኛ ለምን ስንጠይቃችሁ አልመልሳችሁ? ጋዲሳ እኮ ሰው የጻፈው ነው ያነበበው። እኛ ግን እኮ ቤተክርስቲያን የጻፈችው ነው ስናነብላችሁ የነበረው። ስለ ድህነት እኮ ያወራሉ፣ በሰው ላይ ይፈርዳሉ። የጎጃም ሕዝብ አይድንም ብሎ ይፈርዳል። እሺ ለሶስተኛ ጊዜ ለጠየቃችሁ እሱ አያውቀውም፣ መጽሐፉን ይዞታል። እዚህ ላይ ካለ መጀመሪያ ያሳዩን። እዚህ ጋር ይሄው እዚህ ምዕራፍ እዚህ ቁጥር ላይ አንብቤዋለሁ። እንዴት መጽሐፉን ይዞት አሳዩኝ ይላል? ወንድሞች እናቶች፣ መጽሐፉን ይዞ አያነብም እንዴ? እኔ በሆን ቤቴን ዘግቼ በአንድ ቀን ሌሊት ነው ላጥ አድርጊያት ማድረው። በአንድ ቀን ሌሊት በጣም ብዙ ትልልቅ ቮሊዩም ያላቸው መጽሐፍቶች እዚህ አሉ። በጣም ብዙ ትልልቅ ቮሊዩም ያላቸው ማለት ነው። ከዚህኛው በቁጥር በጣም ይበዙ። ሌሊቱን የተወሰነ ሰዓት ከወሰድኩኝ እኔ ሌሊት በጣም ስለማነብ ላጥ አድርጌው ነው ማድረው። በሙሉ እኮ አልኩ፣ በሙሉ። እንዴት መጽሐፉን ይዘህ መጽሐፉን አሳየን ትላለህ? እኔ ላሳየህ እንግደው ልራራልህ። ማንበብ ስለማይችልም ሊሆን ይችላል። ምዕራፍ 32 ቁጥር 14 እና 15 ላይ ነው የሚገኘው ይሄ ክፍል። በገዳሙ በታተመው የትንሣኤ ዘጉባኤውም አለኝ። በገዳሙ በታተመው 2 ነው ያለኝ። የትንሣኤ ዘጉባኤ በኦርቶዶክስ ቤተክርስቲያን ማተሚያ ቤት የታተመው ማለት ይሄም በገዳሙ ነው የታተመው። ሁለቱም የቤተክርስቲያኒቱ ነው። ምዕራፍ 32 ቁጥር 14 እና 15 ላይ ነው። ያው ገጽ 190 ምዕራፍ 32 ቁጥር እናንተ ሙሉውን አንብቡት። ቁጥር 14 እና 15 ላይ ዳግመኛ አስራት እሰጥሃለሁ፣ እነዚህን ትእዛዝን ያልፈጸሙትን በአማላጅነት ቢያምኑ እምርልሃለሁ አለው።
አባታችሁም ጌታችንን ምንም ምን ሳትለይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ጌታችንም እስከ ጊዮን ዳርቻ ድረስ እምርልሃለሁ አለው። እስከ ጊዮን ማለት ጊዮን የአባይ ወንዝ ነው። እምርልሃለሁ። አባታችሁም አባቴ ብዬ ስለማልጠራው ሰው ስላልሆነ አቦ ሰው ነው ብሎ የሚል ደፍሮ በእኔ ፊት ቆሞ የሚናገር ኦርቶዶክሳዊ ካለ ይምጣ። እዚህ ፕላኔት ላይ ነበረ እናቱ እንትናትን ባለች ብለህ ታምሩ ላይ ያለውን አንብብ እና በፈለግከው ና። ከግብፅ ሀገር ከከኒሳን የመጣው 300 ዓመት በግብፅ ምድር 262 ዓመት በኢትዮጵያ ኖረ እና አንበሶቹ ሲሰግዱለት ምናምን ጦጣዎቹ ዝንጀሮቹ ብለህ ምትል ብቻ ኑ ብቻ አንድ ሰው ምረጡና አቦ የሚባል ሰው እዚህ ፕላኔት ላይ ነበር ወይ? በእርግጥ ይሄ ሰው የግብፅ ኦርቶዶክስ ታውቀዋለች ወይ? ኢትዮጵያ ውስጥስ የነበረ ሰው ነው ወይ ብሎ የሚለውን ነገር እንድናወጋ ከልደቱ እስከ ሞቱ ብሎ የሚለውን እንድናወጋ አንድ ሰው ምረጡና ነው። አንድ ሰው ነው ያልኩት። አንድ ሰው ያለ ጫጫታ አንድ ሰው እማ ላይ ሜዳው ገደል እንደሚሆን እናያለን ማለት ነው። የሌለ ሰው እኮ በምናብ የተፈጠረ ለምሳሌ አቦ የሚባለው ሰውዬ አፍ ውስጥ ነጭ ንብ ይገባና ይወጣ ነበር ይላል። ሰው ውስጥ ንብ ይገባል ይወጣል? እንደ ወንድሞቼ እናቶቼ ንብ ይገባበት ይወጣበት ነበር ይላል። 100 ዓመት ተዘቅዝቆ ሲጸልይ ስጋው አለቀ ይላል። አንጀቱ በተዘረገፈበት ይላል ደግሞ ገድሉ ማለት ነው ወይን በቅሎ ገዳማውያን ይበሉት ነበር ይላል። 565 ዓመት ሲኖር በኢትዮጵያ ላይ አጠቃላይ 562 ዓመት ሲኖር ከሰው ወገን ማንም ያየው የለም ይላል። ቆይ ይሄኛው ላሳያቸው። እሺ ቆይ ወደ ሌላ እንሄዳለን። ኦኬ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ምንም ሳትለይ የኢትዮጵያን ሰዎች ለማርልኝ አለው። ጌታችን እስከ ጊዮን ወንዝ ድረስ ያለውን እምርልሃለሁ አለው። አባታችሁም አቦዬ ነው ብዬ የምጠራውን የገብረ መንፈስ ቅዱስ ብዬ የጌታን ስም አልጠራም። ጌታችንም በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱንስ አትምራቸውም አለው። ጌታም አዎን አልምራቸውም፣ ስረይ ያበዛሉና። ስር መማስ፣ ቅጠል መበጠስ፣ አስማት ማድረግ፣ ጥንቆላ ማድረግ ማለት ነው። የኢትዮጵያ ሕዝብ ማን ነው ጠንቋይ ያልሆነ? ጎጃም ከሸዋ በምንድን ነው የሚያንሰው? ሸዋው ከኦሮሞ፣ ኦሮሞ ከጎንደሬው፣ ጎንደሬው ከትግራዩ፣ ትግራዩ ከከምባታ፣ ከወላይታ በምንድን ነው የሚያንሰው? በምንድን ነው የሚበልጠው? የጥንቆላ ነገር ካነሳ በሙሉ አይደል እንዴ ጠንቋይ? ይኸው ምዕራፍ 32 ገጽ 100 እዚህኛው ላይ አሁን ሳነበው ገጽ 194 ማለት ነው። ታምሩ የሚጀምረው ምዕራፉ የሚጀምረው ምዕራፍ 32 ነው። 190 ላይ ነው የሚጀምረው። ሁለት ወረቀቶችን አገላብጬ ሙሉን አንብቡት። እኔ ሙሉን ያነበብኩት መጽሐፉን ኦሮኒያ ጋር እንደዚህ ለቃቅመን አይደለም እናነበው። ስራዬ ነው አልኩ። ቁጭ ብዬ እስክሪፕቶ ደብተሬን መነጽሬን አድርጌ እዚህ ጊዜ ሳገኝ ነው መጥቼ ከአንተ ጋር ማወራው። ቁጭ ብዬ ነው የምጽፈው አልኩ። ቁጭ ብዬ ነው የማነበው። ቁጭ ብዬ አሁን እዚህ አንድ የሰሞነኛ ተረኛ አለ። የጨጌ ማነው? ዮሐንስ ማለት ነው። መጽሐፉን ይሄኛውን ገዝታችሁ ላኩልኝ ብዬ ስላቸው በጉንዶ ተክለ ሃይማኖት የታተመዋል የአባ ዮሐንስ እጨጌ ዘጸገሮ የሚባለው ማለት ነው። ይሄም የእሱ ምንድን ነው ገድል ነው። በቤተክርስቲያኒቱ ነው የታተመው አሳታሚ። እኔ አሁን አንድ ሳይሆን ሁለት ነው እያስመጣ ያለት መንታ ማለት ነው። ምክንያቱም አንዳንዱ ማናቸው ሊቀሊቃውንት
ስሙር ናቸው። ከስሙር ጋር ነው ያሉት። ከሱ ጋር ጎን የነበረው ማን ነበር? ከጎን ያሉት ሊቀ ሊቃውንት ማን ሰማዕ ኮነ ምንድነው ያሉት? 7 ታምረ ማርያም እንዴት ይኖረናል አሉ። 7 ታምረ ማርያም እኛ ነን የጻፍነው። ሰማዕ ኮነ ማለት ነው። ሊቀ ሊቃውንት ሰማዕ ኮነ እኛ ነን የጻፍነው። 7 በታምረ ማርያም ላይ እንኳን 7 እኔ ጋር 4 አለ። 4 ትልልቁ ያው እዚህ ተጋድሞላል። ይሄ በሙሉ ታምረ ማርያም እዚህ ጋር የምታየው ታምረ ማርያም ነው። ይሄም ታምረ ማርያም ነው። ይሄም ታምረ ማርያም ነው። ሌላኛውም አለ 4ኛው ማለት ነው። ትልልቁ 3ቱ ነው የቀረኝ። 3ቱ የቀረውን ደግሞ ፈላልጉልኝ ወገኖች። እና ይሄ በማን የታተመው? አሳታሚው የጉንዶ ተክለ ሃይማኖት አንድነት ገዳም የታተመበት ማተሚያ ቤት ይምራን ማተሚያ ቤት አዲስ አበባ። ይኸው ስልክ ስክሪንሾት አድርግ፣ ደውል፣ ጠይቅ። እኔ ላይ አይደለም የምትንጫጫው። ይኸው ሞባይል ደውል፣ ጠይቅ። የጉንዶ ተክለ ሃይማኖት አንድነት ገዳም መቅደማችሁን እንኳን እንደዚህ ነው የማነበውልህ። መቅደም ማለት ነው። እንኳን ታምር አይደለም መቅደም። እናነብላችኋለን። እናንተ ጻፉ፣ እኛ እናነብላችኋለን፣ ለትውልዱ እናሳያለን። ይሄ ስለ ሁለቱም መጽሐፍ ስለ አንድ ሰው ነው የሚናገረው። ሁለቱም ገና ከመግቢያው ላይ ሁለቱም ይለያያል። ስለ አንድ ሰው ነው የሚናገረው። ይሄም በገዳሙ ነው የታተመው። ይሄም ደግሞ የህንፃ አሰሪ ኮሚቴ ነው ያሳተመው። አሳታሚና አከፋፋይ የጸገሮ አቡነ እጨጌ ዮሐንስ ቤተክርስቲያን ህንፃ አሰሪ ኮሚቴ ዲያቆን ዮሐንስ ዓለም መንገሻ የሚባል ማለት ነው። የኮምፒውተሩን ጽሑፈት ያቀናበረ ነብዩ ኤልያስ የሚባል ለመርለጠ መረጃ ያው ማነው የህንፃ አሰሪ ኮሚቴ ነው ያሳተመው። ተርጓሚ መጋቤ ሚስጥር ፍሬ ስብሐት ዱባለ። ጠይቁ ወገኖቼ። መጠየቅ ማን ገደለ? እኛ አንብበንልህ፣ እኛው ደግሞ ደውለን ጠይቅ እንዴ። ጠይቅ። ይሄም መጽሐፍ ሁለቱ በአንድ ቀን እለቃቸዋለሁ። በአንድ ቀን አያልቅም ታሪኩ፣ ግን እኩል ይለቀቃሉ። ይህን ከግማሽ በላይ ሄጄበታለሁ። ያኛውም ልክ እንደዚሁ። ያኛው ነበር ቀድሞ ይመጣልኝ፣ ይሄኛውን ግን አስቀድሜ በደንብ ሄጃለሁ። ምናልባት በዚህ ጌታ ቢፈቅድ ብዙ ማነባቸው መጽሐፍቶች ስላሉ እለቀዋለሁ ማለት ነው። እሺ የጎጃም ሰዎች ነው። ኦኬ ለምሳሌ አቦ የት ነው የተቀበረው ብላችሁ ማናቸውንም ኦርቶዶክሳውያንን ጠይቋቸው። አቦ የት ነው የተቀበረው? ሰው ከሆነ የት ነው የተቀበረው በሏቸው። ምድረ ከብድ ይሉሃል። ምድረ ከብድ አቦ ገዳም ይሉሃል። ኦኬ ባለቤቴ እስክትመጣ ድረስ ነው ያኛው በትንሣኤ ዘጉባኤ ማተሚያ ቤት የታተመው ገድሉ አለኝ እና ምን እንደሚል ወንድሞች እናቶች፣ መልክዓ ገብረ መንፈስ ቅዱስ ላይ አቦ አይደል ታምሩ ላይ ላሳያችሁ። መጀመሪያ ታምሩ ላይ ታምር 20 ቅድም ወንድምነት ብርክዬ ነው እሱን ክፍል ያነበበው። ብርኬ ሌላ አንደኛው አንባቢ ነው አልኩ። እነሱ ያነባሉኝ እንጻፍ እናንብብላቸው እንጂ። እሺ ታምር 20ኛው ታምር ላይ ገጽ 262 እንደዚህ አየህ። ዘማርያም ስታሳይ አንተ ራሱ መጽሐፉን ይዛ አሳዩ ማለት አይደለም ያለብን። እንደዚህ እያየህ ስታሳይ አንተ ራሱ መጽሐፉን ይዛ ማሳየት ሚዩት አድርገው ወንድማችን። እሺ እንደዚህ ነው የምታሳየው። ለምሳሌ ታምር 20 ላይ ምን ይላል? አባቴ ብዬ ስለማልጠራው አባታችሁ አቦ ነው ብዬ የምለው የጌታን ስም አልጠራም። አቦ በእረፍቱ ቀን የተደረገው ታምር ይሄ ነው እና እናንተ ላይ ይደር። በዚህ ክፍል ላይ ምን እንደሚል ይሁን። አቦ የት ነው የተቀበረው በሏቸው። ኦርቶዶክሳን ይኸው ሊቃውንቱን ሁሉ ጠይቋቸው። ገና ለሚያዝ አይደለም ቀርበው ጠይቋቸው። የት ነው የተቀበረው ብላችሁ ጠይቋቸው። ሰውየው ሰው ነው ወይስ ብላችሁ ጠይቋቸው። በእውነት እዚህ ምድር ላይ እዚህ ፕላኔት ላይ ግብፅም ይሁን 300 ዓመት 200 ዓመት በኢትዮጵያ በድምሩ 562 ዓመት በምድር ላይ የነበረ ሰው ነው ወይ ብላችሁ ጠይቋቸው።
ጠይቋቸው። ኦኬ። ከዛ ምን ይላል? አባታቸው አቦ ባረፈበት ቀን 60 አንበሶች 60 ነብሮች አለቀሱ። ተራሮች ኮረብቶች አለቀሱ። የሰማይ ወፎች አለቀሱ። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። ምድር ተንቀጠቀጠች። በዚያን ዕለት መብረቅ፣ ነጎድጓድ ተነዋወጡ። አብ ወልድ መንፈስ ቅዱስ ወደ ምድረ ከብድ መጡ። ምድረ ከብድ ያው ጉራጌ ምድር ላይ ነው ያለው። አንደኛው ገዳም እዛ ስላለ አብ ወልድ መንፈስ ቅዱስ ተያይዘው ሥላሴ መጡ ማለት ነው። ለምን? ለለቅሶ። ዙፋኑን የሚሸከሙ 4ቱ እንስሶች 40ቱ እንስሳት ማለት ነው። 24ቱ ሽማግሌዎች 24ቱ ካህናተ ሰማይ 24ቱ ሽማግሌዎች የተባሉትም መጡ። 99ኙ ነገደ መላእክት መጡ። 15ቱ ነቢያት መጡ። ደቂቀ ነቢያትና አበይተ ነቢያት የተባሉት ማለት ነው። 12ቱም ሐዋርያት መጡ ነው። እየመጡ ነው። እዚህ ጋር ነው አሁን መጨፈር ያለበት ብያለሁ። የአዲስ አበባ ልጅ መጡ። ይሄ ሁሉ የሚመጣው ለምን? ለለቅሶ መጡ። ከመጀመሪያው ሰማዕት ከእስጢፋኖስ እስከ መጨረሻው ሰማዕታት እስከ ሊቀ ጳጳስ ጴጥሮስ ያሉ ሰማዕታት ሁሉ መጡ ነው። ቅዱሳን ከአባታቸው ከእንጦስ ጋር መጡ። መነኮሳቱ ማለት ነው። ከሄሮድስ የተገደሉት ሕፃናት መጡ። ከአዳም ጀምሮ እስከዚህ ቀን ድረስ የተከበሩት ቅዱሳን ሁሉ መጡ። የት? ወደ ጉራጌ ምድር፣ ወደ ኢትዮጵያ። ለምን? አቦ ሞተ። አቦ ሞቶ ሥላሴ ለቀብር ሲመጡ ይታየል። እኔን ይድፋኝ፣ ምነካ ወዳጄ እያለ አብ ሲያለቅስ ይኸው፣ ወልድ ሲያለቅስ ይኸው፣ መንፈስ ቅዱስ ሲያለቅስ ይኸው። ጌታስ መቼስ በምድር ላይ በነበረበት ሰዓት ለአልዓዛርም አልቅሰዋል። መንፈስ ቅዱስ ሲያለቅስ ይታይሃ፣ እግዚአብሔር አብም ሲያለቅስ ይታይ። ስቅስቅ ብሎ አይዟችሁ እንግዲህ አንድ ሆኗል፣ እንደው ምን ነክቶት ነው ምናምን ነገር። ያንን ጋራ ዞሮ ይሰማል ድምፆ ብላ አለች እንዳሉት ማለት ነው። የገጠር ልጅ አይደለው፣ ባላገርኛ ነኝ፣ ጨዋታዬም ባላገርኛ ነው። ነገር ግን ነገር የማይገባኝ ገሪባ እንዳልመስልህ እና ምን አሉ ይባላል። ጅቡ ልጁ ሞተች። ስትሞት የአገሩ አህዮች ሁሉ ለቅሶ እንድረስ ተባባሉ እና ለቅሶ ሄዱ። ሲሄዱ ቁጭ ብለዋል። የጅብ ባላባቶች በሙሉ ቁጭ ብለዋል። አህዮቹም ከነ ልጆቻቸው፣ ባልም ከነ ሚስቱ፣ ልጆችም እናትም ከነ ልጆቿ፣ አማትም ከምራቱ ጋር ሄዱ ሊያለቅሱ ሊያስተዛዝኑ። እንግዲህ ምንም ቢሆን የብዙ ዘመን ጠላቶችም ቢሆንም በመከራቸው ጊዜ ግን አብረን ልንቆም ይገባል ብሎ በሚል መተሳሰብ ነውና ሊያለቅሱ ሄዱ እና አንደኛው አህያ ለቅሶ ጀመረች አሉ። ያንን ጋራ ዞሮ ይሰማል ድምፆ። ምን ጥቁር ቢበሉ ምንድነው? ካካዎ ሙላበት። እኔ ለሚዲያ ስለማይመጠን ምን ጥቁር ቢበሉ ምንድነው? ካካዎ። አረ እርሶ ልጅ ምን አገኘቦ ብላለች አሉ። አጭርና ስንኛ አጭር የሆነች ግልጽ የሆነች ነገር ናት። በዜማ ቀላቅላ ቁጭ ብለው ላሌጅ ባላባቶች ማለት ነው። ጋቢውን ለብሶ ይታይ፣ ጃኖውን ለብሶ ይታይ። እንግዲህ አንድ ሆኗል። አይዞት ያጽናናዎት ምናምን ነገር እየተባባሉ ማለት ነው። እና ጅቡ ደግሞ ቀበላለና አንቺም ማልሽ እኛም ሰማንሽ፣ የመጣው እንግዳ ምን ይብላ ብለሽ ብሎ መለሰላት አሉ። አየህ ክጃሎቱ መጣበት አልኩ። ግማሹ እርጉዝም አህያ ነው ሄደው፣ ውርንጭላም አስከትለዋል። እንዲሁ ዝም ብሎም ደግሞ ሽማግሌ ቢጤ የሚሆነው አህያ ሁሉ ሄዶልሃል። እና እዛ እያለቀሱ ጅብ ባላባቶች እያጮለቁ እያያዩ ነው። ማንኛው ላይ ነው የምንሰፍረው ብለው ማለት ነው። ምክንያቱም የጅብ ጎሳ በሙሉ ተሰብስቦ ያለቅሳል እንጂ የሚበላ ነገር የለም። ንፍሮ የሚቀቃይም የለም። ጅብ ንፍሮ አይበላምና ታዲያም እንደው የሚበላው ብለው ቢሉ መብላቸው በስርዓት ሄዳለች ልታለቅስ እያለቀሰች። ያንን ጋር ዞሮ ይሰማል ድምፆ። ምን ጥቁር ቢበሉ ምንድነው? ካካዎ። ያው ነጭ ነው ካካዎ። ካካዋ ደግሞ ብለን እንዳትናገረው። አረ እርሶ ልጅ ምን አገኘቦ ብላ ስትለው ጅቡ መለሰላት ያለ ይባላል። ግን መጡ፣ በሙሉ መጡ። ለቅሶ ምድረ ከብድ ተናወጠች። እነዚህም እንስሶች ነብሮች እስከ ዛሬ ድረስ የእግሩን ትቢያ ስንመገብ ኖርን እያሉ ለቅሶን አበዙ። አንበሶቹ ነብሮቹ ማልቀስ እየየ። ሰማይና ምድር፣ ተራሮች፣ ኮረብቶች አለቀሱ። ሰማይ ስታለቅስ ይታይህ፣
ምድር ተራሮች ኮረብቶች ሁሉ የኢትዮጵያ ተራሮችና ኮረብቶች ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በሙሉ እየየ ይልላል። ራስ ዳሸን ያለቅሳል። ኧረ ተረጋጋ እባክህ ተብሎ ቢባል የለም አባታችን ሞተዋል እያለ ማለት ነው። ኪሊማንጃሮ የባሌ ተራሮች በሙሉ ጥራ፣ ጅማ ሂድ፣ ወለጋ ሂድ፣ ጎንደር የሰሜን ተራሮች ደግሞ በሙሉ ለምን ራስ ዳሸንን ብቻ ጠራሁት? የሰሜን ተራሮች ትግራይ ሂድ በሙሉ እየየ አንዴ ነሳቅ ኤርሚ እየየ ምንድነው ታዲያ? አንተ ሰው ተራራ ሲያለቅስ ነው እንደምትስቀው? አብረህ ማልቀስ ነው ያለብህ። ትልቅ ገል ላይ እኮ ነው ምድሪቱ አለቀሰች። መፈቀድ አለበት። አለቀሰች ምድሪቱ። ደግሞ ቆሻሻ የሚበላ ነብር ደግሞ መጣ። የእግር ቆሻሻ እሱ አሁን በኦርቶዶክስ መነጽር ስታየው ነው ይለዋል። እሺ ከዛስ ቅጠል ፍሬም የጫካ ሳርም ከኛ ዘንድ ምንም አልቀመሰም እያሉ አለቀሱ። ሳር ስታለቅስ ይታይ። አባይ ገመገሙ ላይ የበቀለች አለቱ ላይ የበቀለችው ሳር እየየ ብላ ስታስነካው፣ አረ ተረጋጊ አይዞሽ እንግዲህ አንድ ይሆናል። በአባይ ሸለቆ አይደለም በአዋሽ ሸለቆ ላይ በኦሞ ሸለቆ ላይ በሙሉ ደቡብ ኢትዮጵያ ሂድ የበቀሉ ሳሮች ኢትዮጵያ በሙሉ ሳሮቿ እየየ ጥቁር ለበሱ ማለት ነው። እጃችንን ተቆረጥን እያሉ ውሃም ከኔ ምንም አልጠጣም እያለች አለቀሰች። ውሃ ስቅስቅ ብላ አለቀሰች። ታያችሁ ወገኖቼ ምን መናን ይለላል። ተረታም ደብተራ ማለት ነው። ይመጣና በህዝባችን ላይ ይቀልዳሉ። ውሃም ከኔ ዘንድ ምንም አልጠጣም፣ የኢትዮጵያ ውሃ ማለት ነው። አዋሽም አባይም ገናሌም ባሮም ተከዜም ማለት ነው። በሙሉ ወንዞቻችን፣ ምንጮች፣ ኮረብቶች፣ ሸለቆች፣ ተራሮች፣ ድንጋዮች በሙሉ አዕዋፍት ሁሉ በሙሉ አለቀሱ። የሰማይ ወፎችም ሳቢሳ በላት ጠንባንሳ በለው ሲላ በለው የትኞቹ ቁራበል በራሪ ወፎች በሙሉ መዓዛውን ዘወትር እየተመገብን እንኖር የነበረው ብለው አለቀሱ። ምግባቸው ሞተ። ወፎች ጥሬ ሲበሉ ነው የምናውቀው እኛ። ለቅሶ በለቅሶ ሆነ ምድሪቱ። ውሃ ስታለቅስ ነው እኔ ከሁሉ በላይ የገረመኝ። ውሃ ስቅስቅ ብላ ስታለቅስ ሲታይ ውሃ አልቅሳ አይ ኦርቶዶክስ ደግሞ አይደለም አልጠጣም ያለችውስ ነገር አፏን አውጥታ ለማልቦ ነገር ይመጣልና ማለት ነው። የሳርን ነገር ቶ ስንቱን ነው። እና አባታቸው አቦይም እነዚህን ወፎችና አራዊቶች ብሞትም ልብ በሉ እነዚህን ወፎችና አራዊቶች ብሞትም እንዳለሁ ወደ ሰማይ አርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አለ። ስለዚህ አቦ አልቀበርም ብሎ አለ። ሞቶ እኮ ነው ደግሞ እኮ የሚያወራው። ሞቶ ከጌታ ጋር ሲያወራ እግዚአብሔርም አባታቸውን አቦይን ለምን አትቀበርም? ከነቢያት አንተ ትበልጣለህን? ከኤርምያስ ትበልጣለህ? ከሐዋርያት አንተ ትበልጣለህ? እንዳንተ በበረሃ ከኖረው ከዮሐንስስ ትበልጣለህ? ከጊዮርጊስ ትበልጣለህ አለው። አልቀበርም። ማን ነው ቀባሪው? በሰው ጅማ አልቀበርም። እንደ ሰው ስጋዬ በመቃብር አይቀበርም። ታዲያም ትሆናለህ እንዳለሁ አርጋለሁ አለ። እንዳለሁ ነው የማርገው። እንዳለሁ እንደዚህ ሙልል እንዳልኩ አርጋለሁ አለ። ኦኬ አርጋለሁ አለ አይደል? እርገት ያዝልኝ ነገር ሲፈልጉን እርገት አርጋለሁ። አቦ እንዳለ ከሞተ በኋላ ሳይቀበር ነው ያረገው። ማርያም ብቻ ናት ያረገችው ብለዋል። አቦም አርጓል። ይኸው 20ኛው ታምር ገጽ 263 አርጋለሁ ከነ ስጋዬ እንደ ሰው ስጋዬ በመቃብር አይቀበርምና አለ ይላል። ወንድሞቼ ሚስቴ እስክትመጣ ነው እየጠበቅኩኝ ያለሁት። ቁልፍ የገራዡን ስለያዘች የትንሣኤ ዘጉባኤ ማተሚያው ይሄ በገዳሙ የታተመ ነው። ሁለቱም የቤተክርስቲያኒቱ ነው። በትንሣኤ ዘጉባኤ ማተሚያ ቤት የታተመው ላይ የአቦዬ ስጋው በምድረ ከብድ ተቀበረ ይላል። በድኑ መልኩ ላይ ነው የሚናገረው። መልኩ ላይ በድኑ በኢትዮጵያ ተቀበረ ይላል። እንደዚሁም እዛው ደግሞ ታምሩ ላይ ደግሞ ገድሉ ላይ
በኢየሩሳሌም መላእክት ቀበሩት ይላል የትንሣኤ ዘጉባኤ። ይህንን ሳላሳያችሁ አልዘጋውም። እስከዛ ድረስ ግን እዚህኛው ላይ ምን ይላል? መልኩ ወደ መልክ እንሂድ። አሁን አቤት 20ኛው ምዕራፍ ጨርሰው 20ኛው ምዕራፍ ጨርሰዋል። አስመስክሮ ሲያደርግ እናየዋለን። እሺ ልጨርሰው እሱን። እሺ ኦኬ። ከዛ አድርጋለሁ አለ። ኦኬ ለምን ታለቅሳላችሁ አላቸው። ከዛ እግዚአብሔርም እንደ ሰው ስጋዬ በመቃብር አይቀበርም ብሎ ሲል እግዚአብሔር ምን አለ? አባታችሁን አቦይን ለምን አትቀበርም? ከነቢያት ትበልጣለህ፣ ከኤርሚያስ ትበልጣለህ፣ ከሐዋርያት ትበልጣለህ፣ አንተ በበረሃ ከኖሮ ከዮሐንስ ትበልጣለህ፣ ከጊዮርጊስ ትበልጣለህን አለው። አባታችሁም አቦዬ ጌታችን ኢየሱስ ክርስቶስን ከነቢያት አንዱ ኤርሚያስ በረሃብ ከመሞት በጦር መሞት ይሻላል፣ ከሐዋርያትም አንዱ ጴጥሮስ መብልን መጠጥን ልብስን በመልበስ ኖረ፣ የሚበላው ቢያጣ በሰንበት እሸትን አሽቶ ወንድማችን ሚዩት አድርገው ፕሊስ። ኦኬ አሽቶ በላ፣ ሰውነቱም አንድ ቀንስ እንኳን ረሃብ አልቻለም። በተሰቀለበት ሚዩት አስወጣ። ወንድም ቄስ ነው። አየህ እንትን እዛ የኔ መሸታ ቤት ሆኖ ነው እንትን የሚለው ጫጫታ አለ፣ ግን ካህን ናቸው። እዛ ነው ያስገባሁትኝ። በተሰቀለበት በር ላይ እንደ ወታደር በመረመረው ጊዜ 3 ጊዜ ካደ። ታግሶም ከአንተ ጋር አልሞትም አንተን ካደ እንጂ። ከሰማዕታቱ አንዱ ጊዮርጊስም በዓለም ሳለ በሹመቱ ነበረ። የሹመቱም ስም ተርቢኖስ ይባል ነበር። ከተጋደለም በኋላ ወደ መበለት ቤት ባስገቡት ጊዜ እንጀራንም ለመነ፣ ረሃብንም ጥምንም መታገስ አልቻለም። እንደ እኔ በበረሃ የኖረው ዮሐንስም ከሁሉ የምትበልጥ የምትጥም የምትጣፍጥ የጣዝማ ማር በላ። ነገስታትም መኳንንትም ከማር ሁሉ ይልቅ እሷን ይወዳሉ። እኔም 562 ዓመት ኖርኩ። ከእናቴ ማኅፀን ከወጣው ጊዜ ጀምሮ ልብስ አልለበስኩም፣ ጡቷንም አልጠባሁም፣ በመኝታዋም አልተኛውም። ፊቷንም እንደ ቀይሁን ጥቁር አላየውም፣ የእናቱንም ፊት አላየውም። ሰውየው ሰው አይደለም ብዬ የምላችሁ ለዚህ ነው። ውሃንም አልጠጣም፣ እህልንም አልበላሁም፣ የዛፍም ፍሬም ቢሆን የበረሃ ቅጠልም ቢሆን አልቀመስኩም ይላል። 562 ዓመት ሲኖር ምንም ከጡት ጀምሮ ከወተት ጀምሮ አልበላም አልጠጣም፣ የእናቱ ፊት ቀይሁን ጥቁር አያውቅም፣ ልብስንም አልለበሰም፣ ከሰው ወገንም ማንም ያየው የለም ይላል። 562 ዓመት ሲኖር ታዲያ ከግብፅ ወደ ኢትዮጵያ መምጣቱ ማን ነው አይቶ? ሳሪስ አቦ ነው ያረፈው ብላችሁን የለ እንዴ? እኔ በጣም የሚገርም የሚያሳዝነኝ ሰና የዜና ወድምፀ ከበሮ ይዤ እውነት ወንድሞቼ እናቶቼ በጣም የሚያሳዝነኝ እነዚያ የደከምኩባቸው ዘመናት ኢትዮጵያ ትዜም ወትዜምር ግብፀ ማን ያየው ኢትዮጵያ? ጉዳዩ ወደኋላ ነው የሚመጣው። እሺ የበረሃ ቅጠልም ቢሆን አልቀመስኩም፣ ለቅንድቦቼ ለእንቅልፍትም አልሰጠውም፣ ለሰውነቴም መጠጊያ አላበጀውም። እንደ ምሰሶ ተተክዬ ኖርሁ እንጂ እጆቼ ወዲህና ወዲያ አላሉም፣ እግሮቼም ከመንገድ ወደኋላ ከመንገድም ወደኋላ አላሉም። እስከዛሬ ድረስ ልብስ አልለበስኩም። ልብ በሉ፣ የዚህን ዓለም ልብስ ብቻ አይደለም፣ ሳርም ቢሆን ቅጠልም ቢሆን ሰውነቴን አልሸፈንኩም አለ። ይህ ነገር እውነት ካልሆነ ተራሮች፣ ኮረብቶች፣ ውሃዎች፣ ሀገሮች፣ ፀሐይ፣ ጨረቃ፣ ከዋክብት፣ ሰማይ፣ ምድር ይናገሩ። እነዚህ አንበሶች፣ ነብሮች፣ የሰማይ ወፎችም ይመስክሩ። ኦርቶዶክሳውያኑ እዚህ የሚበሉ እያለ ነው። ምስክሩ እነሱ ናቸው። ሚስጥሬን የምታውቁ የእግዚአብሔር መላእክት ይህንን መስክሩ አለ። ሰው አያውቀውም፣ ሰው አላየውም ብለውናል። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉን እግዚአብሔር ነገሩ እውነት ነው አሉ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ እግዚአብሔርን ነገሩ እውነት ነው አሉት። እግዚአብሔር ጋር ሲመሰክሩ ማለት መላእክቱ እንዲህ አቦን አታውቀውም እንዲህ ጌታችን እንዲህ እውነት እኮ ነው እያሉ ሳርም ሁሉ ተራሮች፣ ሸለቆች፣ ኮረብቶች፣ እንስሶች፣ አንበሶች፣ ነብሮች፣ ጅቦች፣ ጃርቶች ሁሉ በሙሉ እውነት እኮ ነው እያሉ በእግዚአብሔር ፊት ቀርበው መሰከሩ። ነገሩ እውነት እንደሆነ ይመሰክሩ ዘንድ የተጠሩ ሁሉ እንዲሁ በእውነት መሰከሩ ይላል። ጌታችንም ወዳጄ አቦ በእውነት ይህንን አደረገ፣ ከአፉ የወጣ ሁሉ ሐሰት የሌለበት እውነት ነው አለ። ሰማይም ምድርም ፀሐይም ጨረቃም ከዋክብትም ውሆችም ሀገሮችም የሰማይ ወፎችም አንበሶች ነብሮች መላእክት አፋቸውን ከፍተው በአንድነት ተናገሩ። እውነት ነው፣ ሐሰት የሌለበት ነው አሉ። ከሰው እስከ ድንጋይም ከምድር እስከ ሰማይ
እስከ ሰማይ ከሰማይ በታች እንዲህ ያለ ድንቅ አላየንም ብለው ተናገሩ። እንስሶቹ ተራሮቹም በሙሉ ያን ጊዜ የሰማይ መላእክት ነፍሱን ከስጋው ጋር ታርግ በመቃብር አይቀበር ብለው ፈረዱ ይላል። መላእክት ናቸው ፍርድ ቤት። አይቀበርም፣ እግዚአብሔር አይቀበርም። ሚካኤል ምን ትላለህ? ኧረ መቀበር የለበትም። ገብርኤል አንተ ሐሳብ አለህ? መቀበር የለበትም ሰውየው ከነ ነፍሱ ማድረግ አለበት ብለው ፈረዱ። ፍርድ የእግዚአብሔር መሆኑ ቀርቶ የመላእክት ፍርድ የእግዚአብሔር መሆኑ ቀርቶ ጦጣና ዝንጀሮ ከርከሮና ፀሐይ ጨረቃ መሰከሩ፣ ፈረዱ ይላል እና አይቀበርም ብለው ፈረዱ። እኔ ያሳያለሁ። ሚስቴ እስክትመጣ ነው የቸኮልኩትኝ። በዛኛው በትንሣኤ ዘጉባኤው ላይ መላእክት በኢየሩሳሌም ቀበሩት ይላል። ቆይ ፍቀድልኝ ወንድምነት። ለምን መልኩ ጋር አልሄድም? መልከ ሰላም ደግሞ ዮሐንስን እንትን ያለውን አይተኳል ኤርምዬ? ዮሐንስ ላይ ኮሜንት እንትን ያደረገው እሱማ የሚጣፍጥ ነገር እየበዳ እዛ በረሃ ላይ ምናምን አለ አዝማማር እያለ ማለት ነው። እሺ ሰላም ለግንዘተ ስጋከ ክብር ወስብሐት ዘሎቱ መጽሐፈ ገድል ከሰ ይነግር ዜና ኩነቱ። አቦ ነው ብዬ የምጠራው እኔ በጌታ ስም አልጠራው። አቦ ሊተ ይመስለኒ ባህቱ ግንዘተ ስጋከ በእደ መላእክት ወእቱ በመላእክት እጅ በእደ መላእክት ወእቱ። እሺ ነፍሱ ሳትወጣ ነው አሁን ያርግ ብሎ መላእክቱ የፈረዱበት አይደል? በአማርኛው ለግንዘተ ስጋከ ገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባው ለግንዘተ ስጋ ሰላም ላለሁ። መጽሐፈ ገድልህ ግን ስለ ሁኔታው አይገልጽም። ስለምኑ? ስላሟሟቱና ስላቀባበሩ ነው። ውሸት ነው፣ ይገልጻል። የትንሣኤ ዘጉባኤው ሚስቴ እስክትመጣ ጠብቁኝ። ከዚህኛው በፊት የታተመው ማለት ነው ቤተክርስቲያኒቱ አይገልጽም። ክቡር አባት ሆይ ለእኔ ግን ግንዘተ ስጋህ የስጋህ መገነዝ ወንድምነት መጣ ላስገባው። ግንዘተ ስጋህ የስጋህ መገነዝ ግንዘተ ስጋህ በመላእክት ይመስለኛል በእደ መላእክት ውእቱ ብሎ እንዳለው ምን አለ? እኔ ግን ግንዘተ ስጋህን የገነዙት መላእክት ይመስለኛል ብሏል። በይመስለኛል የተጻፈ ምን ይመስለኛል? ትንሣኤ ዘጉባኤ ላይ መላእክት ናቸው የገነዙት፣ መላእክት ናቸው በኢየሩሳሌም የቀበሩት ብሎ የሚለውን ሳሳይህ ኮትህን አውልቀህ ትሮጣለህ ማለት ነው። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማንም ሊያውቅ ይችላል። በመላእክት መገነዝህን እኔ ይመስለኛል ብያልኩኝ፣ ግን የሚያውቀው እግዚአብሔር ነው። ሌላ ግን ማንም ሊያውቀው የሚችል የለም ማለት። ኦኬ ልቀጥላ። ለመቃብር ይከል ቀጥታ እንደተጻፈው ላንብብላቸው ለእነሱ ብዬ። ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ ነቢዩ ማለት ነው ሙሴ መቃብር አድራሻው ላልታወቀና ለማንም ላልተገለጸ መካነ መቃብርህ ሰላም ላለው ይላል። ለማን ያልተገለጸ? ለማንም ያልተገለጸ የአቦዬ መቃብር አይታወቅም ማለት ነው። ምድረ ከብድ ነውስ ብላችሁ ያላችሁት፣ ጉራጌ ምድር የተቀበረው ብላችሁ ያላችሁትስ በትንሣኤ ዘጉባኤ ማተሚያ ቤት የታተመው ላይ ጥቂት ደቂቃ ጠብቁኝ። መቃብር ሰላም ላለው ለማንም ላልተገለጸው መቃብር ልክ የሙሴ እንዳልታወቀ ያንተም አይታወቅም እያሉት ነው። ክቡር አባቶ ይሉታል። ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ። እራሱ የትንሣኤ ዘጉባኤው በኢየሩሳሌም መላእክት ቀበሩት ብሎ የሚለው መድኃኔ ዓለም ክርስቶስ ምስክሬን አንብቤዋለሁ፣ አሳያችኋለሁ። ጥቂት ብቻ ታገሱኝ። በኢየሩሳሌም መላእክት ናቸው የቀበሩት ይላል። ነገር ግን መቃብር በኢየሩሳሌም ነው የሚሉ አሉ። ማን ነው የሚሉት? ያሉ እራሳችሁ ናችሁ ያላችሁት ኦርቶዶክሳውያን። ከዛስ በምድረ ከብድም ነው የሚሉ አሉ። በጉራጌ አገር ምድረ ከብድ የሚባለው የአቦ ገዳም ላይ ሰዎች መናንያን መነኮሳት ሁሉ ቀበሩት ይላል እያለቀሱ። በኢየሩሳሌም ደግሞ መላእክት ቀበሩት ይላል።
እዚሁ ክፍል ላይ ደግሞ መላእክቱ በፍጹም መቀበር የለበትም ነፍሱ ከነስጋው ጭምር ማረግ አለበት ብሎ አረገ ይላል። ስለዚህ እንደዚህ ብለን ጠይቀናል። አቦ ሳይቀበር ወደ ሰማይ አርጓል ይላል ታምር 20 ላይ። በኢየሩሳሌም ተቀብሯል ይላል። አሳያለሁ ገድሉ ላይ ትንሽ ጠብቀኝ። በምድረ ከብድም ተቀብሯል ይላል። አቦ የት ነው የተቀበረው? በኢትዮጵያ ነው የተቀበረው ወይስ በኢየሩሳሌም ነው የተቀበረው ወይስ ሳይቀበር ነው ወደ ሰማይ ያረገው? ኤርሚዬ ቅድም ጋዲሳ ለተናገረው ንግግር ቴዳ ስክሪንሻት ልኮልኝ ልኬልሃለሁ። አንብበው እና ማሳየት ካለብህ አሳየው፣ ካልሆነ አሳየው። በቃ አንብበውና ይሄኛው ነው እኔ ድሮ ያነበብኩት። ይሄኛው መጽሐፍ ፈልጉት። ይሄኛው መጽሐፍ ነው ቴዳ የምትፈልጉት። የፈለገ ገንዘብ ያውጣ ፈልጉት። ራእይ ማርያም ያው በዚህኛው ላይ ራእይ ማርያም ይሄኛው ክፍል የለም። አግኝተዋል ወንድምነት ብርኬ? እዚህ ውስጥ አሁን ራእይ ማርያም አለ። ይሄን ክፍል አይተዋል? አይቼዋለሁ። እዚህ ውስጥ አለ? የለው፣ አውጥተውታል እዚህ ውስጥ። ይሄን ግን እኔ በልጅነት አንብቤዋለሁ፣ እዛው እየቀደስኩ እያለሁ ማለት ነው። ያ ማርያምን ሲያሳያት ከአንገታቸው ድረስ ሲያቃጠላቸው እነማን ናቸው ብለው ባልንጀራቸውን የሚያሙ ናቸው አለኝ። ከከንፈራቸውም ድረስ ሲያቃጠላቸው እነማን ናቸው ብለው ባልንጀሮቻቸውን እንዲህ የሚሉ ናቸው አለኝ። ከራሳቸውም ድረስ ሲያቃጠላቸው እነማን ናቸው ብለው ከቤተ ክርስቲያን ከሴት ጋር የሚተኙ ናቸው አለኝ። ከዚህም በኋላ ከስር እስከ ጫፍ ከጫፍ እስከ ስር ድረስ 5000 ዓመት የማይደረስ ትልቅ ገደል አሳየኝ። የአንዱም ነፍስ በአንዱ ላይ ሲወድቅ አየሁ። እኔም ምንድናቸው ብዬ ልጄን ጠየቅሁት። በአባታቸው በወንድማቸው በባልንጀሮቻቸው ሚስት የሚሴስኑ ናቸው አለኝ። ከአራስ መርገም፣ ደንቆሮ፣ እስላም፣ ጋላ፣ ሻንቅላ የተኙ ከፈረስ አህያ ግመል የሚያደርጉ ምድርን ሰንጥቀው የሚያደርጉ ወንዱንም ግብረሰዶም ወገሞራ የሚያደርጉ ካህን ሆኖ ከሌላው ሴት ጋራ የካህን ሚስት ከሌላ ወንድ ጋራ የሚሄዱ እነዚህ ሁሉ ኩነኔያቸው ይህ ነው አለኝ አለች። ይቺ በፒዲኤፍ ነው ያለው። እችኑ መጽሐፍ ፈልጋችሁ ታመጣታላችሁ። አለ ገበያ ላይ ፈልጉት። አለ እዚህኛው ላይ አውጥተውታል። በነገራችን ላይ ኤርሚዬ በደንብ ድጋሜ ብታነበው ሀሳቡ ከነዚህ ጋር የሚተኛ ነው። ነፍሱ ከነዚህ ጋር የሚተኛ ነው። ምንድን ነው ያለው? ከአራስ መርገም፣ ደንቆሮ፣ እስላም፣ ጋላ፣ ሻንቅላ፣ ፈላሻ ማለት ቤተ እስራኤላውያን ማለት ነው። ያ ፈላሻ የተኙ ከነዚህ ጋር ግብረ ስጋ ግንኙነት ያደረገ የት ሄዱ? ያ የሚሳደብ ሁሉ ትውልድ ለምን ዝም አለ? አሁን ለምን ዝም አላችሁ? ለምን ዝም አላችሁ? ስትሳደቡ የነበራችሁ ወገኖች ይሄ መጽሐፍ እኔ በትንሽ በልጅነቴ የማስታውሰው በትንሣኤ በተስፋ ገብረስላሴ ማተሚያ ቤት ነው የታተመው። ይሄኛው
መጽሐፍት ይሄን በደንብ ነው የማውቀው። በደንብ ወንድሞቼ ናቶቼ በደንብ ነበረኝ። እንትኑ ምንድነው መጽሐፉ ነበረኝ። ራእይ ማርያም መንገደ ሰማይ ምናምን ነገር ብሎ የሚል መጽሐፍቶች ማለት ነው። አሁን እዚህ ውስጥ ራእይ ማርያምና መንገደ ሰማይ አለ፣ ግን አውጥተውታል። አይደል? አዎ ተስፋ ነው ያሳተመው። ተስፋ ገብረስላሴ ዘብሔረ ቡልጋ ነው ያሳተመው። መጽሐፍ ጠቅሰን ይኸው እዚህ ምዕራፍ እዚህ ቁጥር ላይ ይኸው ገድለ ገብረ መንፈስ ቅዱስ ላይ የጎጃም ህዝብ አይምንዳኝ ነገር የሚል አለ። ብሔር ጠቅሶ ለዛው ቅዱስ ላይ እስከ ዕለተ ምጽአት የጎጃም ህዝብ ይቅር እንደማይባል ይገልጻል። በሌሎች ገድላትና በሌሎች ገድሎችና ድርሳኖች ለምሳሌ በገድለ አቡነ ሰላማ፣ በድርሳነ ዑራኤል፣ በገድለ ተክስተ ብርሃን፣ በገድለ አቡነ ዜና ማርቆስ ደግሞ እስከ ዕለተ ምጽአት ወልድ ዋህድ በተዋህዶ ከበረ ብለው እግዚአብሔርን የሚያመልኩና እግዚአብሔርን የሚወዳቸው በሃይማኖታቸው በምግባራቸው የተመሰከረላቸው የጎጃም ሰዎች ናቸው ይላል እና የትኛውን እንቀበለው ይላሉ። ገድለ አቡነ ገብረ መንፈስ ቅዱስ ላይ የጎጃም ህዝብ እስከ ዕለተ ምጽአት ድረስ ይቅር እንደማይባል ይገልጻል። እንዴ አሁን አንድ ጎጃም ተወላጅ የሆነ አንድ ክርስቲያን ኦርቶዶክስ ክርስቲያን ገድለ አቡነ ገብረ መንፈስ ቅዱስ ሲያነብ ይህንን ጽሑፍ ለምሳሌ ያገኘ ገድሉ ላይ እስከ ዕለተ ምጽአት የጎጃም ህዝብ ይቅር አይባልም የሚል ታዲያ ይህን መቀበል አለበት? እንኳን እርሱ አይደለም ክርስትናው ራሱ ሲጀምር የሆነ ብሔርና ስፔሲፊክ የሆነ ነገር ለምሳሌ ኦኬ ይኸው እንግዲህ ለማነው ጋዲሳ የመምህሩን ጽሑፍ አይቶ ነው ጽሑፍ ነው ያነበበው። አንድ መምህር የጻፉትን ማለት ነው። እኔ ግን የሆኑ መምህር የጻፉትን አይደለም አነብልህ። ቤተክርስቲያኒቱ የጻፈችው ገዳሙ የጻፈውን ምዕራፍ 32 ቁጥር 14 እና 15 በተለይ ቁጥር 15 ላይ የጎጃም ህዝብ አይድንም ይላል። ምሕረት አላረግለትም አለ ጌታችን ኢየሱስ ክርስቶስ። ይኸው ማህተሙ ምን አሳየን ትላለህ? ገና ቅድም ነው እኮ ሳሳየ ነበረው። ተማርያም ዘለቀ የያዘው ማህተም ይኸው ማህተሙ ይኸው። እዚህ ተናገር እውነቱን ብዬ ቅጥፈት ማውራ መስሎ ነው። ይኸው ማህተሙ አንብበው። ይኸው የገዳሙ ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዝቋላ ደብረ ከዋክብት አቡነ ገዳም አስተዳደር ማለት ነው። ደግሞ እንደ ድመት አይነ ምድር ለመሸፋፈን መፈለጋችሁ ነው በጣም የሚያበሳጨው ማለት ነው። እኛው ፊት ወጣችሁ ደግሞ ላይቭ ላይ የታለ አይልም የታለ የሚለው የጎጃም ህዝብ ብሎ አይልም። የጎጃም ይላል እንዴ የጎጃም ይላል። የጎጃም ሰዎችን አልምርም ብሎ ማለት በመጀመሪያ አንብቡ። ካላነበባችሁ ያነበበ ጠይቁ። በእውነት እንተባበራችኋለን እኛ። እናንተ ማንበቡ ከተሳናችሁ እኛን ጠይቁ፣ እንነግራችኋለን። ያው ምዕራፍ 32 ቁጥር 15 በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱንስ አትምራቸውም አለው አቦ ማለት ነው። ጌታም አዎ አልምራቸውም የጎጃምን ህዝብ ለምን የጎጃምን ሰዎች ለምን ትለይብኛለህ ብሎ ሲለው አይ እነርሱንስ አትምራቸውም ሲለው ጌታ አዎ አልምራቸውም። ስለዚህ ጎጃሜ የሆንክ በሙሉ አትድንም ማለት ነው። በእነዚህ መጽሐፍቶች እና በኦርቶዶክስ ትምህርት ማለት ነው። በመጽሐፉ ቅዱስ ትምህርት እንንገርሃ ኢየሱስ ክርስቶስ ለአንተም ለእኔም ለሁሉ ለዓለም ሁሉ በደልና ኃጢአት ቤዛ ሆኖ ቀራንዮ መስቀል ላይ ተወልዷል። ከድንግል የተወለደው የዓለም መድኃኒት ለእኔና ለአንተ ለዓለሙ በደልና ኃጢአት ነው የሞተው። በስሙ ብታምን ንስሐና የኃጢአት ይቅርታ አለህ። እንዲህ አይነት ጉድ የአንድ ብሔር ብቻ አይደለም። ትግራይን እኔ እንኳን ያነበኩት ኦሮሞን፣ ትግራይን፣ ሻንቅላ ብለው የጉምዝን ሰዎች ማለት ነው ኢቨን ጎንደሬዎችን ሁሉ የተናገሩበት ቦታ አለ። የሸዋ ሰዎች በየገዳማት ውስጥ በየገዳሙ የታተሙ መጽሐፍቶች ውስጥ ተጠቅጥቀዋል።
ኦኬ ተጠቅጥቀዋል። የተጻፈ ይህን ስታሳያቸው ቤተክርስቲያን ልታፈርሷት ይላሉ። እነዚህ አሁን ለኦርቶዶክስ እንከራከራለን ብለው ከሚሉት ይልቅ እውነቱን ልንገርህ፣ እውነተኛ የኦርቶዶክስ ወዳጅ እኔና ወንድሞቼ ነን ወንጌላውያን። እኛ እኮ ያለባት ግን ያላየችው ሴትን የምትመስል እዚህ ጋር እህቴ የለበሹን ልብስ የሚያቆሽሽ አንቺነትሽን የሚያቆሽሽ ቆሻሻ ነገር አለብሽ ብለን እንደምንጠቁመው ልክ እንደዛ እየጠቆምን እኮ ነው። ስለ ዘላለም ድህነት ያወራሉ። የሰዎችን ድህነት ይወስናሉ። ይድናሉም አይድኑምም ብለው እንደነዚህ አይነት መጽሐፍቶች ያንተን ዴስቲኒ እኔ ልወስንልህ ይለዋል። ለምደሃል። በፖለቲከኞች ማሳበብ ወያኔ ምን ብሎ ይጽፍልሃል? ገዳሙ ነው የጻፈው። ለምዳችኋል። እናንተ ጥፋታችሁን ከማመን ይልቅ እስላምን የጻፈው ጴንጤን የጻፈው ወያኔን የጻፈው እንትናን የጻፈው እንትናን የጻፉት ብለህ ትላለህ። እንደ ድመት አይነ ምድርህን አትሸፍን። መሸፈን አይነ ምድር ጥሩ ነው ለሰው ተጋላጭ እንዳይሆን በሽታም እንዳይመጣ። ይህን ግን መሸፈን ጥሩ አይደለም። ይኸው መቀጠል ትችላላችሁ። ወዲ ሀራስ መቀጠል ትችላለህ። ቅድም ስላስገባው ታንኪዩ ኤርሚ። ሰላም ብያለሁ ሁላችሁ። አይ ጥሩ ነው። እግዚአብሔር ይባርክ ኤርሚ። እያስተላለፍክ ያለው በጣም ትልቅ መልእክት ነው። ትልቅ ነገር እያጋለጥክ ነው ያለው። ለዛም ይመስለኛል ስብሰባ እየጠሩ ያሉት። ያው እንግዲህ አንዳንድ ነገሮች መጽሐፍት እየተገለጹ በአይናችን እያየንን የሚል እንግዲህ እየጠሩ ነው ያሉት እና ጥሩ እያጋለጥክ ነው ያለው። ይህን ገድላት እንግዲህ ገድላት የሚጽፉት በተለይ የአቡዬ መጽሐፍ ገድላት ታሪክ ነው፣ ትረካ ነው ዝም ብለው የሚጽፉት እንጂ እውነተኛ በምድር ላይ የነበረች አይደለም። ይሄ ማንንም ያውቋል። እንግዲህ ራሳቸው ትረካ ተርከው ነው። ከላይ ያለውን ሰው ጠይቀው። ተፋደ ከየት ቤተ እምነት ነው? ጠይቀው። ወዲ አራስ ተፋደን ከላይ ጠይቀው። ተፋደን ከየት ነህ? ከየትኛው እምነት ነህ? ተፋደን አለ ተኝቷል መሰለኝ። አይሰማም። እንግዲህ ተፋደን ስትመጣ ያው ክፈተው፣ ከየትኛው እምነት እንደሆንክ ያው ራስህን ግለጥ። ወረደ። ኦኬ። እና ምንድነው ይሄ? እኔ ያቺ ወፊቷስ አለች እዛ ኤርሚዬ፣ ወፊቷ ውሃ የጠጣችሁ የእሳቸው አይደል? አዎ። እንግዲህ ራሳቸው ውሃ አልጠጡም፣ ግን ወፊቷንም ከአይናቸው ውሃ ስትጠጣ ነበር። እና ወፊቷ እንግዲህ ለዛ ይሆናል ለቅሶ የመጣችሁ ሰብስባ፣ ሌሎችን ወፎችን ሰብስባ የመጣችሁ ለዛ ይሆናል እንግዲህ። እና እውነቴ ነው። ተፋደ ከየት ቤተ እምነት ነው? ሰላም ነው? አቤት አቤት። እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ እዚህ ደቡብ ወሎ አካባቢ ነኝ፣ ባቲ የሚባል ከተማ። ቤተ እምነቱ የት ነው? እኔ ቤተ እምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። እሺ፣ ስለ አቦ ገድል ነው እያነሳን ያለ ነው። ሰምተውታል? አዎ፣ እያዳመጥኩ ነው። ትምህርታችሁ በጣም አሪፍ ነው። እኔም ዝሮ ዝሮ አስተዳደጌ ቤተክርስቲያን ውስጥ ነው ያደግኩት። ግን ብዙ ማላምናቸው ነገሮች አሉ እዚህ በገድላት ላይ። እኔም ብዙ የቤተክርስቲያን መጽሐፍ አንብቤያለሁ። ግን እንደዚህም ብትንትንትን አድርጎ የቀረው ይሄ የገድላት መጽሐፍት ነው። እምነታችንን በስርዓት እንዳንተገብር ሰውም አንድ ገድሉ ያነባል፣ እገሌ ያድናል፣ እገሌ ያድናል። ምክንያቱም ህብረተሰቡ መጽሐፍ ቅዱስ ብዙ የሚያነብ ህብረተሰብ ስለሌለን ከስርዓተ ትምህርታችን ጀምሮ በቤተ ክርስቲያን ካላለፍክ የትምህርታችን ስርዓት ለዛ የሚጋብዝ አይደለም እና እኔም እቃወመዋለሁ። ይህ አሁን የምታነቡት የአቡነ ገብረ መንፈስ ቅዱስ አለ፣ የተክለ ሃይማኖት ድርሳን አለ፣ ብዙ ድርሳናት አሉ። ወደ ሌላ መጽሐፍም አይሄዱም። ራስ በራሳቸው ነው የሚጋጩ። ወደ ሌላ ሳይሄዱ አንድ የአቡነ ገብረ መንፈስ ቅዱስ ታሪክ ሆኖ የራሳቸው ታሪክ ሲጻፍ
አንድ ያሳተመው ለብቻው ነው፣ አንድ ያሳተመው ለብቻ ነው። የትኛው ይዘህ ነው የምትሄደው? እና ይሄ እኔም አምንበታለሁ። ምክንያቱም የኦርቶዶክስ አማኝ ከሆንክ መጽሐፍ ቅዱስ አለን፣ 81 መጽሐፍት መጽሐፍ ቅዱስ አለን የሚያስተዳድረን። ቤተክርስቲያንም በዛ ነው መመራት ያለባት። ቀኖናዋ እንዳለ ሆኖ ግን እምነቱ በዛ ስርዓት ነው መሄድ ያለበት። ሶል አለ እና እንደዚህ ነውና ትምህርት እያዳመጥኩ ነው። እኔም እንደዚህ የሚቀጥል ከሆነ በተለይ እሑድ በሌላ ጊዜ ስራ ላይ ስለሆንኩ እኔ በጉልበት ስራ ስለምኖር እሑድ እረፍት ስለሆንኩ እንደዚህ ከሆነ እኔም አንዳንድ መጽሐፍት አሉኝ አቀርባቸዋለሁ፣ እናያቸዋለን። እሺ፣ በጣም ነው የምናመሰግነው። እና በርቱ እያዳመጥኩ ነው። በርቱ። በተለይ ከስንተኛው ክፍለ ዘመን ይሁን ከ13ኛው ክፍለ ዘመን ይሁን ዝሮ ከአፄ ዘርዓ ያዕቆብ ንግስና በኋላ ከደቂቀ እስጢፋኖስ መቀጥቀጥ በኋላ ከዛ በኋላ የመጣ ዝባዚንከ ነው በብዛት የመጣው ከዛ በኋላ ነው። እና እኔም አንዳንድ መጽሐፍት አሉ እንነጋገርባቸዋለን። እስከ ታሪኮቹ እንደዚህ እየዘረዘር ህዝቡም በእምነት እንዲኖር እንደዚህ አይነት ትምህርት እኔም እፈልግ ነበር። ዛሬ እንዳጋጣሚ ነው ያገኘኋችሁ። ኦኬ፣ እናመሰግናለን። የቤተ ክህነት ሰው ነው። እሺ፣ እያዳመጥኩ ነው። እሺ ወገኖች ቀጥሉ። ወንድሞች አይ ቲንክ ሎጎስ አለህ፣ ሶል አለህ። ሌሎቻችሁ የምትናገሩት ነገር ካለ አጠራ አድርጋችሁ ተናገሩ። ቴንክ ዩ። እርሜ ሰላም ላንተ ነው። እንዴት አለ? እግዚአብሔር ይመስገን። ቀጥሉ። መጣው ተጠፋፋን። ሰላም ብያለሁ ወገኖች ሁላችሁንም። ከታችም ከላይም ያላችሁ ጸጋና ሰላም ይብዛላችሁ። እንዴት አላችሁ ማለት ፈልጋለሁ። እንግዲህ ቅድም እርሚ የአቡነ ገብረ መንፈስ ቅዱስን ገድል አውጥቶ ያው ድሮ ማለት የሚፈልገው ምንድነው? አሁን እነዚህ የቲክታክ ፕላትፎርም ላይ የሚያገለግሉ ወንድሞች ከመጡ በኋላ ስክሮል አድርጓቸው እነዚህ እንትን የሚያወሩትን ይሄ ገድል ምናምን የሚለውን ስክሮል አድርገው ሲሉ ነበር። እንግዲህ በእርግጥ ራሳቸው ስክሮል ተደረጉ። ቤተክርስቲያኒቱ ስክሮል ነው የተደረጉት። ቤተክርስቲያኒቱ ከየት ነው ያመጣኸው ይሄን ትምህርት ማን አንተ ወደ መባባል ተጀመረ። ከዚህ ቀደምም እኛ ስንናገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም እንኳን መጽሐፍቶቿ ቀኑና ናቸው ተብሎ ቢባሉም ግን አገልግሎታቸው ግን ከዶግማ እኩል ነው ወይም ደግሞ ከዶግማ ይበልጣል ስንል ነበር አይደል? አሁን እንደሱ ነው እኮ የምንለው። ምንም እንኳን ከአምስቱ አዕማደ ምስጢራትና ከሰባቱ ምስጢራተ ቤተክርስቲያን ውስጥ እነዚህ መጽሐፍቶች ባይኖሩ አገልግሎት የሚሰጡት አገልግሎት ግን ከዶግማ እንደውም ከዶግማ ያለፈ ነው ብለን የምንለው በምክንያት ነው። እንዴት ነው ይሄንን ልንለቻል ነው ካልን የመጀመሪያው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የቅድስት አርሴማ ገድል ባይኖር የቅድስት አርሴማ ቤተክርስቲያን እኮ አይኖርም። በስድስት እኮ ቅድስት አርሴማ ናት ብለን አናከብራትም። በስድስት ቅድስት አርሴማ ናት ብለን እንድናከብር የቅድስት አርሴማ ገድል ሊኖር ይገባል ማለት ነው። ስለዚህ ቅድስት አርሴማን ቀን ቆጥረ ስድስትን አስቀምጠ የምታከብር ከሆነ ሌሊት ማህሌት የምትወጣ ከሆነ በነገር ሁሉ ስድስትን ስታስብ እሷን የምታስብ ከሆነ ይሄ ኦልሞስት ቤተክርስቲያን ተክለህ በዛ የምታመልክና በዛ ቤተክርስቲያን ተክለህ አንዳንድ ነገሮች የምታደርግ ከሆነ በመጽሐፍ ቀኑና ብትልም አገልግሎቱ ግን ዶግማ ሆኗል ምንለው በምክንያት ነው። እና እነዚህ መጽሐፎች ባይዘው ቀኖናዎች አይደሉም፣ ዶግማዎች ናቸው። በሰሞኑ የተፈጠረውም ነገር ይህንን ያመለክታል። ብዙ ሰው ገድላትና ድርሳናትን ብዙ በቃ እንዳንል ብዙ ነገር እንዳይባሉ በጣም ብዙ ነገሮች በዛ ጸጥ እንድንል ብዙ ተሰርቶ ነበር አይደል? በዚህ ሚዲያ በተለይ አሁን እኮ እንደውም ሞራል ነው ያገኘ ነው። በጣም ሞራል አገኘን እኮ አሁን በጣም ያንን መጽሐፍቶችን እንደውም ያልገዛናቸው ካለ በደንብ እንድንገዛ። በተለይ እርሚ እንግዲህ የሌለ መጽሐፍ ያለ አይመስለኝም። ከሌለ በደንብ ከዚህ እንድልክል። ለምን በቃ እንደዛ ነው ከዚህ በኋላ መሆን ያለበት። በግልጽ እኮ ቤተክርስቲያን ተናገረች። አሁን በግልጽ እኮ አባቶች ተናገሩ፣ ሊቃውንቱ ተናገሩ፣ ሊቃውንቱ ጉባኤ አባላት እኮ ተናገሩ። ወጥቶ ማን አባትና ከየት መጣህ አንተ እኮ ተባለ። ይሄ ገድል የሚያወራ ስክሮል አድርገው ምናምን የሚለውን ሰውዬ እኮ በተናገሩት እኮ በደንብ አድርገው። ማነህ አንተ እንደዛ ልትል እንዴ? የትኛው ነው ገድላትና ድርሳናት አትቀበል? ማን አትቀበል ያለ? ማን ስልጣን ሰጠ? አንተ ሊቃውንቱ ጉባኤ ነህ? አንተ ሲኖዶስ አባል ነህ? ምንድን አንተ ቤተክርስቲያን? አንተ የደብረ አስተዳዳሪ፣ አንተ ዲያቆን ነህ? አንተ ቄስ ነህ? ማነህ አንተ ገድላትና ድርሳናትን አትቀበል ልትል ማን ስልጣን ሰጠ እኮ ተባለ። አሁን
ዋና ናቸው ማለት ነው። እነዚህ ነገሮች ያነሳን ያለነው ጉዳይ ዋና ጉዳይ ነው ማለት ነው። ሻውን ይዞ ወደ ሲኦል የሚከት ዋና ጉዳይ ነው ያነሳን ያለነው ማለት ነው። እኛ ዋና ጉዳይ መሆኑን እኛ አይደለንም ዋና ጉዳይ ያልነው። ዋና አይደሉም ያሉ ሰዎች ኦልሞስት ከመንገድ ገለል ተደርገው እኛ ዋና ጉዳይ ያነሳን እንደሆነ ለኛ እውቅና ተሰጥቷል። እሺ ወለለት እሰጥሃለሁ ማልሽ እሰጥሃለሁ። እሺ ቀደም ባለቤቴ እስክትመጣ ጠብቁኝ ብያልኩትኝ መጽሐፍ አሁን ባለቤቴ መጣች። አንዴ ጆኒ ስቶፕ። ኦኬ ጋራጅ ውስጥ ካስቀምጥኳቸው መጽሐፍቶች ውስጥ ነበሩ። ልብ በሉ። ይሄም በገዳሙ የታተመ ነው። ይሄም በቤተክርስቲያኒቱ ማተሚያ ቤት የታተመ ነው። ኦኬ ገድለ ገብረ መንፈስ ቅዱስ ይላል፣ ተአምረ መንፈስ ቅዱስ ይላል። በትንሣኤ ዘጉባኤ ማተሚያ ቤት ታተመ ይላል። መቼ? 1994 ዓ.ም። በዚህ ክፍል ላይ አቦ የት ነው ተቀበረ ብሎ የሚለው መልኩ ያው ኦኬ አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዛሃለው በኪዳኑ ኦኬ ገብረ መንፈስ ቅዱስ ግጻተ ይዜን ነው አዋኬ ስኑ በኢትዮጵያ ዘተቀብረ በድኑ ይላል። ያው በድኑ በኢትዮጵያ ተቀብሯል ይላል። በድኑ ቤት ተቀብሯል። በኢትዮጵያ ዘተቀብረ በድኑ እኔ አየ ተናገሩ። እውነቱን ማለት ዝም ብሎ ወሬ ማውራት አይደለም። ያው ሚስቴ መጣች፣ ቁልፍ አሁን ተከፈተ፣ አስወጣ ማለት ነው። እሺ ገጽ 129 ላይ በዚህ ገድል ላይ ደግሞ ምን ይላል? ገጽ 129 ላይ ሄዳለና እንዲህ ነው። ጥርስ ከምላስ እያወጣን ማንበብ ማለት እንደዚህ ነው። ገጽ 129 ገጽ 129 ላይ ምን ይላል? ያው መድህን ጌታም አባታችሁን እንዲህ አለው፣ ወዳጄ ደስ ይበልህ፣ ከፀሐይ የሚያበራ ከሰማይ ከምድር የሚሰፋ ሀገር ሰጥቻለሁ፣ ለአንተም መታሰቢያ ለሚያደርጉ ርስት ይሁንህ። ጌታችንም ገዳማውያን ቅዱሳንን እንዲህ አላቸው፣ የዚህን ብፁዕ አባት ገድሉን ስሙ፣ ተረዱ፣ አስተውሉ፣ በሀገሩ ስበኩ፣ መታሰቢያም ያደርጉለት ዘንድ ብሎ ጌታ አዘዘ ማለት ነው። እሺ እስከዛስ ለምስክርነት የቆሙና ያዩ ቅዱሳን ገዳማውያን በዚች ሌሊት ድንቅ ነገርን አዩ። ሰማይ ሲከፈት መላእክቱ ከሰራዊቶቻቸው ጋራ የቅዱሱን ስጋ ወዳለበት እየተጨናነቁ እየተጋፉ ሲወርዱ አየ። የቅዱሱ ምን ባለበት? ስጋ ባለበት አቦ ሞቶ ማለት ነው። ስለ አባታችሁም እኔ አባቴ ብዬ ስለማልጠራው ስለ አቦዬ ክብር ከፀሐይ የሚበልጥ ብርሃን ከሰማዩ ይውረድ የሚል ቃል በሰሙ ጊዜ ምድሪቱ በሚነድ እሳት ተሸፈነች። ዳግመኛም እንዲህ የሚል ቃል ሰሙ፣ አባታችሁ አቦዬን ማለት ነው ቅዱሱን ትቀበሉት ዘንድ 7ቱ ሊቃነ መላእክት ውረዱ፣ ለቅሶ ሐዘን ወደ ሌለባቸው ወደ ብርሃን ቤቶች ታስገቡት ዘንድ። ዳግመኛም እንዲህ የሚል ቃል ሰሙ መላእክቱ ማለት ነው 7ቱ ሊቃነ መላእክት የአባታችሁ ማለት ነው የአቦዬን አስከሬን አንስታችሁ ወደ ኢየሩሳሌም ወሰዱት፣ መቃብሩን በመሰዊያው በስተቀኝ በኩል ይሁን። አቦ የት ነው የተቀበረው ይለናል? ኢየሩሳሌም። የት ነው የሚናገረው? ገጽ 129 ተናገር እውነቱን ገጽ 129 የት የታተመው ላይ? በትንሣኤ ዘጉባኤ ማተሚያ ቤት የታተመው ላይ። መቃብሩ የት ነው? የት ወስዳችሁ ቅበሩት አለ። በኢየሩሳሌም። ይኸው አስከሬኑን ቅዱሱን አስከሬን አንስታችሁ ወደ ኢየሩሳሌም ወሰዱት፣ መቃብሩ በመሰዊያው በስተቀኝ በኩል ይሁን። እንዲህም የሰሙትን ቃል
ወዴት አለ? በሞቱም ጊዜ ወደ አባታችሁ የወረደ የእግዚአብሔር ቃል ይህ ነው እንጂ ምድር በድንጋጼ እስክትንቀጠቀጥና የፀሐይና የጨረቃ ብርሃን እስኪጨልም ድረስ የጻድቁ በሞተ ጊዜ እግዚአብሔር እንዲህ አደረገ ይላል። የት ቀበሩት ይላል? በኢየሩሳሌም በመሰዊያው በስተቀኝ። በኢየሩሳሌም መሰዊያው ማለት የእግዚአብሔር መሰዊያ ያለበት ቤተ መቅደሱ፣ አሁን መስጊዱ በተሰራበት ቦታ የድሮ የእግዚአብሔር ቤተ መቅደስ ባለበት ማለት ነው። ተናገር እውነቱን። በኢየሩሳሌም ቅበሩት። ይኸው መጽሐፍ እርስ በርሱ እንኳን አይስማማም። እሺ በዚህ ጋር ደግሞ ቅድም ያነበብኩት ላይ ምን ይላል? ይኸውላችሁ ገጽ 129 ላይ በኢየሩሳሌም ቅበሩት ይላል። ገጽ 185 ላይ በኢትዮጵያ ዘተቀብረ በድኑ ይልልሃል መልኩ ላይ። መንፈስ ቅዱስ የራቀ ሰው አለኝ። ውሸትን አጋለጥኩብህ አይደል? ይሄው ቻለው እንግዲህ በኢትዮጵያ ዘተቀብረ በድኑ። ይሄው አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዛሃሎ በኪዳኑ ገብረ መንፈስ ቅዱስ ግጻተ ዘይዜኑ አዋኬ 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 ስኑ በኢትዮጵያ ዘተቀብረ በድኑ። ቻለው እንግዲህ በኢትዮጵያ ነው በድኑ የተቀበረው ይላል። ይሄው መጽሐፍ ገጽ 185 ላይ። እዚህ ደግሞ በኢየሩሳሌም ነው የተቀበረው ይላል ገጽ 129 ላይ። እዚህኛው ላይ ደግሞ ኢትዮጵያም ኢየሩሳሌምም አልተቀበረም ይላል። ታዲያ የት ሄደ ብለህ ስትለው ስጋዬ ከነነፍሴ ወደ መንግስተ ሰማያት ያደርጋል። this is orthodox። እስኪ የሚመልሱ እንግዲህ እናያለና ገብቶ ቢመልሱ ጥሩ ነው። ኤርሚ አይመልሱ አለኝ። ያ በዛ ላይ ደግሞ ቸርች ቆሞለታል፣ ታቦት ተቀርጾለታል እና ሰው የሚያመልከው ነገር ነው እና ደግሞ ከጌታ ሞት ጋር ለማመሳሰል ጌታ ነፍሱን በሰጠ ሰዓት የሆነውን ነገር ከዛ ጋር ለማመሳሰል የሄዱበት ርቀት ፀሐይ ጨለመ ምናምን የሚለው በጣም የሚገርም እኮ ነው። አንቲ ክራይስት ነው የምንለው ባይዘወይ በጣም በምክንያት ነው። የክርስቶስ ተቃዋሚ መንፈስ ነው። እሺ ሎጎስ እየመቀጠል ይችላል። አንተ ነው ቅድም ያቋርጡ፣ ከዛ ወደ ሌሎች እንሄዳለን። ግን ይሄኛው በኢትዮጵያም በኢየሩሳሌምም አልተቀበረም ይላል። ቅድም አይታችሁታል። በኢትዮጵያም በኢየሩሳሌምም አልተቀበረም። ግን ኢየሩሳሌምና ኢትዮጵያ ተቀበረ ብለው የሚሉ አሉ። በማን የምታሳብቡት? ራሳችሁ ናችሁ ያላችሁት፣ እኛ አይደለን። ይኸው ለመቃብርከ ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀና ለማንም ላልተገለጸ መቃብር ሰላም እላለሁ። አድራሻው ላልታወቀ መቃብር እንዴ? አድራሻው ይኸው በኢትዮጵያ ነው እያላችሁ ውሸት። ይኸው አድራሻው ላልታወቀ እዚህ ጋር የሚለው አድራሻው ላልታወቀና ለማንም ላልተገለጸ መካነ መቃብር ሰላም እላለሁ አለ እና አድራሻው ካልታወቀ ለምንድን ነው እዚህ ጋር አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዛሃለው በኪዳኑ ገብረ መንፈስ ቅዱስ ግጻተ ዘይዜኑ አዋኬ ስኑ በኢትዮጵያ ዘተቀብረ በድኑ ያላችሁት ለምንድን ነው ያላችሁት? ለምንድን ነው በኢትዮጵያ በድኑ ተቀበረ ያላችሁት? ለምንድን ነው ገጽ 129 ላይ በኢየሩሳሌምም ነው የተቀበረው ብላችሁ ያላችሁት? ሚያዝያ ላይ ሲመጡ ሊቃውንቱ ጠይቁልኝ። እነዚህ ቲክቶክ ላይ የሚሯሯጡ ጎረምሶችን አይደለም የሚደግፉት፣ የኔን ሐሳብ እንደሚደግፉ አትጠራጠር። ያው እዚህ ደግሞ በኢየሩሳሌም ይላል። ያው ዳግመኛ እንዲህ የሚል ቃል ሰሙ፣ አባታችሁ ቅዱሱን አስከሬን አንስታችሁ ወደ ኢየሩሳሌም ውሰዱት፣ መቃብሩ በመሰዊያው በስተቀኝ በኩል ይሁን። የት ነው የተቀበረው? ያው ኢየሩሳሌም ነው የሚለው ይሄኛው መጽሐፍ ነው። እዚህኛውም ደግሞ ኢትዮጵያ ነው የሚለው ይሄው መጽሐፍ ነው።
ይሄው መጽሐፍ እንኳን እርሱ በርሱ አይስማማም። ገጽ 129ንና ገጽ 185 የምታገናኙት ይደባደባል እንደሰው። ይሄኛው ኢትዮጵያ ነው ይላል፣ ይሄኛው ኢየሩሳሌም ነው ይላል። ይሄኛው ደግሞ ኢየሩሳሌምም ኢትዮጵያም አይደለም ይላል። ግን ታዲያ ምን ይላል? ኢትዮጵያም ኢየሩሳሌም አይደለም። ማድራሻው ላልታወቀ ለማንም ላልተገለጸ መካነ መቃብር ሰላም ላለው ክቡር አባት ሆይ፣ ነገር ግን መቃብር በኢየሩሳሌም ነው የሚሉ አሉ። ጴንጤዎቹ ናቸው ያሉት፣ ካቶሊካውያኑ ናቸው ያሉት፣ አይሁዳውያን ናቸው ያሉት። በምድረ ከብድም ነው የሚሉ አሉ። የት? በኢትዮጵያ ኦርቶዶክስ ውስጥ አየህ፣ እንዲህ ነው ጎርጉሬ ማውጣል። ለዚህ ነው እፊቴ መቆም ያቃታቸው ኦርቶዶክሳውያኑ መጥተው ማውራት አይችሉ። ከሊቅ እስከ ደቂቅ ቄስ የሆነ መምህር የሆነ መጋቤ ብሉይ መጋቤ አዲስ በሏቸው፣ ማናቸውም በሏቸው፣ ገድላትና ድርሳናት ታምራት ላይ የተጻፈ ስለ ነገረ ድህነት፣ ስለ ነገረ ፍጻሜ፣ ስለ ቅዱስ ቁርባን፣ ስለ ጥምቀት፣ ስለ ነገረ ክርስቶስ ሚስጥረ ስጋዌ የሚያወሩትን አንድ ኦርቶዶክሳዊ አገልጋይ እፊቴ ቆሞ አይነጋገርም። እዚህ ለምንጠይቀው ጥያቄ መልስ አይመልስም። ስክሮል እያደረጋችሁ ትለፉት። ኤርሚያስን ካገኛችሁት ያ ተናገር እውነቱን የሚባል ፔጅ ስታገኙ ስክሮል አድርጋችሁ ለፉ ይላል። እለፍ፣ ግድ የለም ሂድ፣ እለፍ እንልሃለን እንደ ጅብ ማለት ነው። ግንስ እርስ በርስ አሁን እየተተረማመስክበት ነው። አሉ አላለም። በኢየሩሳሌም መቃብሩ በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድም ነው የሚሉ አሉ። ይኸው በዚህኛው መጽሐፍታችሁ ላይ ብላችሁታል። ይኸው ኢየሩሳሌም ነው ያራችሁት ራሳችሁ፣ በኢትዮጵያም በድኑ ተቀበረ ያላችሁት ራሳችሁ። በግዕዝ ስላላችኋት ህዝብ ግዕዝ ስለማያውቅ ነው አይደል? ወገባ ገዳህን እንደዚህ እንመታለን ማለት ነው። ይህን ተረት ባለማመናችን ነው እናንተ መናፍቃን ናችሁ ብላችሁ የምትሉት። እንኳን ላላመንን ጴንጤ በዘርህ እንዳይደርስ እንደዚህ አይነት መጽሐፍት በዘራችሁ ስለ አንድ ሰው የት ነው የተቀበረው? ኢየሩሳሌም። የት ነው የተቀበረው? ምድረ ከብድ፣ ጉራጌ ምድር። ይሄ ሁሉ ለቀስተኛ ተጠርቶ አንዳቸውም አያውቁም የት እንደተቀበሩ። እነማን ናቸው ያሉት? ይሄንን የሚሉ አሉ። ይሄኛው ግን ምን አለ? ግንዘተ ስጋህ በመላእክት ይመስለኛል ነው የተጻፈው። አሉባልታ ወሬ ማለት ነው። ይመስለኛል የስጋህ መገነዝ በመላእክት ይመስለኛል። ምድረ ከብድስ ላይ ሰዎችስ እያለቀሱ በምድረ ከብድ የቀበሩትስ መላእክቱ ይኸው እንደዛ አድርገው እዛ በመሰዊያው በስተቀኝ በኩል ይሁን አለ። እንግዲህ ይህን ማን የሰሙት ቃል ወዴት አለ? በሞቱ ጊዜ ወደ አባታችሁ የወረደ የእግዚአብሔር ቃል ነው እንጂ ምድር በድንጋጼ እስክትንቀጠቀጥ የፀሐይ ጨረቃ ብርሃን እስኪጨልም ድረስ ጻድቁ በሞተ ጊዜ እግዚአብሔር እንዲህ አደረገ። ከዚህም በኋላ እነዚህ ቅዱሳን የመላእክት አለቃ ቅዱስ ሚካኤል በእጁ 12 አክሊል ይዞ በአባታችሁ ነፍስ በስተቀኝ ቆሞ አየው።
ይመስለኛል ብሎ የለ እንደዚህ ምን ይመስለኛል ያው ይዞ ቆሙ አየህ ይላሉ። ሌሎች የመላእክት አለቆች የአባታችሁን አስከሬን ባለበት በቀኙ ቆሙ፣ በንጽህ ፊት ነፍሱ ፊት በልዕልና በምስጋና እያደረጉ እንደ ውሃ ፏፏቴ መቋረጥ በሌለበት ልዩ ዜማ አመሰገኑ። ስርዓት ሁሉ ከተፈጸመ በኋላ አስከሬኑን መላእክት ሊቀብሩት እግዚአብሔር ወዳዘዘው ቦታ ወሰዱት። አቤት አቤት አቤት! ኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው ስርዓቱን የዜማውን ስርዓት ከፈጸሙ በኋላ አስከሬኑን መላእክት ሊቀብሩት እግዚአብሔር ወዳዘዘው ቦታ ወሰዱት። ወዴት? ወደ ኢየሩሳሌም ነው ያዘዘውና ይኸው መጽሐፍ ደግሞ ምድረ ከብድ ጉራጌ ደግሞ ተሰብስበው ሲያለቅሱ አሳያለሁ። ቆጮ በክትፎ ሁሉ ተዘጋጅቶ ህዝቡ ሁሉ ለቀስተኛ ቁጭ ብሎ ማለት ነው። ህዝቤ አትነቃም ወይ? እስኪ አቦ የሚባል ሰው እዚህ ምድር ላይ እንዳለ መጥቶ የሚያሳየኝ ሰው እነዚህ ቅዱሳን በዓይናቸው እያዩ በሰማይ ላይ እየተንቦገቦገ መላእክት ሊቀብሩት ወሰዱት። መላእክት ሊቀብሩት እነዚህ ቅዱሳን በዓይናቸው እያዩ ወደ ኢየሩሳሌም ሲወስዱ ታይቷል። በሰማይ ያለ እየተንቦገቦገ መላእክት ሊቀብሩት ወሰዱት። መቃብሩ በኢየሩሳሌም ይሁን ሲል የሰሙት ብዙዎች ገዳማውያን ከኢትዮጵያ፣ ከግብፅ፣ ከሌሎችም ቦታ መጡ። የባሕታውያን አለቃ ነውና እግዚአብሔር ያደረገለትን ሁሉ እዩ አለን። እግዚአብሔር ያዘዘውን ሁሉ ከፈጸመ በኋላ እነዚያ መላእክት በምስጋና በክብር በእልልታ ነፍሱን ወደ ብርሃን አዳራሽ አስገቧት። በመላእክትም ማህበር ውስጥ በሰማይ ፍጹም ደስታ ሆነ። ሰውን ለወደደ ለእግዚአብሔር እስከ ዘላለሙ ድረስ ምስጋና ይሁን በእውነት እያሉ አመሰገኑ። ወንጌል የለም? አዎ የለም እህትዬ፣ ወንጌል ዛሬ ወንጌል የለም። ዛሬ ወንጌል የለም። ዛሬ በወንጌል መዶሻ ተረት የሚፈርስበት ቀን ነው። ወንጌል የለም። ደግሞ ከጴንጤ አፍ መቼ ነው ወንጌል መስማት? ኢየሱስ ጌታ ነው ብለን ስን ሄዱ የእናንተ ኢየሱስ ይህን መናፍቃን ምናምን ብላችሁ ብትሉ እንደው ወንጌል አሁን ሀሳቤን ብቀይር እያንዳንዳችሁ ትቀንሳል። ኢየሱስ ብዬ ብጀምር አሁን እያንዳንዳችሁ ትወጣላችሁ። የለም እህትዬ፣ ዛሬ ወንጌል የለም። ሲያምርሽ ይቀራል። በጠኔም ቢሆን ይድፋሽ አልኩሽ እህትዬ። ጠኔውም ይድፋሽ የወንጌል ማለት ነው። አንብቢ ገብተሽ። ዛሬ ተረት ማፍረሻ ቀን ነው። ተረቶች ብትንትናቸው የሚጠፋበት ቀን ነው እና ያኔ እነዚህ ሲፈራርሱልሽ እኔም እንትናም አይሰብክሽም፣ ወደ ወንጌሉ ትመጫለሽ ማለት ነው። ይኸው የውዴ ቃል፣ ይኸው የአማረው ምግብ፣ ይኸው ስንዴው። እንክርዳዱን በመጀመሪያ እንንቀልልሽ እህትዬ። አንቺ እንክርዳዱን ነው የበላሽው አይደል? ስንዴውን አሁን በእንክርዳዱ ላይ ላበራሽ አልችልም። እንክርዳዱን በመጀመሪያ በቮሚትም መልክ ይሁን በትውከት መልክም ይሁን በትነትም ይሁን በምንም ይሁን መውጣት አለበት እንክርዳድ። እዛ ስንዴውን እንዘራለን። ያኔ ይኸው ወንጌል የለም ያልሽ አለ። ዛሬ ከዚህ ቅዱስ መጽሐፍ አልናገርም። ተረት የሚፈርስበት ቀን ነው። እስቲ እንዴት ደረሰ እህትዬ? የት ነው አቦ የተቀበረው? የት ነው የተቀበረው አቦ? መላእክት በኢየሩሳሌም ቀበሩት ብሎ ይላል። አባቶችሽ የለም የተቀበረው በኢትዮጵያም ነው ደግሞ ብለዋል። ይኸው በኢትዮጵያ ነው የተቀበረው። በኢትዮጵያ ዘተቀብረ በድኑ ብለው ማለት ነው። የት ነው የተቀበረው ታለምዬ? ይሄኛው መጽሐፍ ደግሞ ኢትዮጵያም አልተቀበረም ኢየሩሳሌምም አልተቀበረም የሚሉ አሉ እንጂ አልተቀበረም፣ ወደ ሰማይ ነው ያረገው ይላል። አቦ አረገ ወይስ ኢትዮጵያ ነው የተቀበረው ወይስ ኢየሩሳሌም ነው የተቀበረው? ይሄን ስትመልሽ ያኔ ወንጌል ስነግርሽ የሚገባሽ። ወንጌል ስለዚህ ሁሉ ኮተታ አያወራም። ስለ አንዱ ስለ እግዚአብሔር ነው የሚያወራው። አዳኝ ስለሆነው ስለ ውዴ ስለ ኢየሱስ ክርስቶስ ነው የሚናገረው። መልሱ ይሄን በመጀመሪያ
እንደውም እሑድ የማፍረሻ ቀን ይሆናል ማለት ነው። ሌላውን እስከ ለምን ልናየው? ከየት ነው የምታመጣው? ቅድም ወንጌል ስበክ ብለሽኝ አሁን ደግሞ ከየት ነው የምታመጣው አለች። ከኦርቶዶክስ ነው። ኦርቶዶክስ እያተመች እኔ ያነብላታለሁ። ልጆቿ ዝም ብላችሁ ነው ስሙት ይሄን መጽሐፍ። እኔ ግን አንብቤ ጥርስ ከምላሱ አውጥቼ እስኪ ጥርስህ እዚህ ጋር ምላስ ላይ ደግሞ ምንድነው ያለው? እዚህ ምንድነው የተለጠፈበት? እዚህ ጋር እያልኩ እያነበብኩ ኦኬ እሺ ኦኬ ጌታ ይመስገን። ያም ሆነ ወንድሞቼ እናቶቼ ያላችሁ ውሸት በምንም ደጋግፈው በምንም ውሸት ነው። አቦ የሚባል ሰው በዚህ ፕላኔት ላይ አልነበረም። አንዲት እህት ያለች ስሟን እዚህ አልጠራም። የመጋቢት አቦ ነው የምን የጥቅምት አቦን ልታከብር ሄዳ ከዛ ስትመለስ የዛሬ ስንት ዓመት ነው እዚህ ውስጥ ትኖራለች ብዬ አስባለሁ። ትኖራለች። በባለፈው ወልዳ ራስ ሆና ነበረና ገብታ አውርታኝ ጌታን ተቀብላለች። በጣም ጌታን የምትወድ እህት ናትና የዛን ቀን ሰዎች ሼር አድርገውን ሰማሁ አለችኝ። እና ሰማሁ በሄድኩበት በቤተክርስቲያን አቦ ቤተክርስቲያንም የትኛውን ቤተክርስቲያን ሲሄድ ለማስቀደስም ሲሄድ ጆሮዬ ላይ ተቀርጾ የቀረ ያ በስብከተ መካከል ኢየሱስ እያልክ የምትጮኸው ድምፅ እሱ ውስጥ የተቀርጾ ቀራለች። ያ ጩኸት ዝም ብዬ ከራሴ የምጮኸው መስሏቸው አንዳንድ ሰዎች ይቀልዳሉ። አይደለም። እና በስብከት መካከል ኢየሱስ እያልክ የምትጮኸው እሱ ድምፅ ሰምታችሁታል አይደል? በቃ ጄሪዬ ሰምታችሁታል። የሰማችኋት ሰምታችሁታል። ቅዳሴ እየቀደስኩ እሱ ድምፅ ነው ውስጤ ይመጣብኝ የነበረው እና ምንም ማድረግ አልቻልኩም። ምን ላድርግ አለች። ጌታ የሚወዳት የተባረከች እህት ናት። እዚህ ውስጥ እንደምትኖር አልጠራጠርም። እናቷም ሁሉ ጭምር እንደሚሰሙኝ ነግራኛለች። እና በቃ ጌታ ነው ታዲያ ምን ላድርግ ምን ይሻለኛል ብላ ስትለኝ ከእንዲህ አይነት ተረት ተፋቺ ነይ ከድንግል የተወለደውን የዓለም መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ቅዱሱን ቃል ቅዱሱን ወንጌል የሚለውን እሱን እንንገርሽ ብለን አልናት፣ ነገርናት። እዚህም ሰማች። የአብ ልጅ ኢየሱስ ክርስቶስ በፍቅሩ ማረካት። እሷም እጇንም ነፍሷንም ልቧንም ሰጠች ለጌታ። ዛሬ በጌታ የተወደደች ወንድም እህት ናት። አይ ምንድነው ጥያቄ? ወንዞች እንዴት ነው የሚያለቅሱት? እንዴት እንደሚያለቅሱ ሂዱና ጠይቋቸው። ወንዞች፣ ውሃዎች፣ ምንጮች፣ ተራሮች፣ ጅቦች፣ ቀበሮች፣ ኮረብቶች፣ ሰማይ፣ ምድር፣ ፀሐይ፣ ጨረቃ ፀሐይ ስታለቅስ ሲታይ እንባ ስታንጠባጥብ አዎ አጣ ነው። አንተ ብዙ ጊዜ ስትሳደብ ነበር። ና እስኪ ግባ ና ግባና ይሄን እስኪ ቢያንስ አንተ አትመልሰውም። ባትመልስ እንኳን እስኪ ሄደህ ጠይቅ፣ እንደው እውነተኛ ሆነ ማለት ነው። ና እስኪ አጣናው ነው አታናው ብቻ አላውቅም፣ ግን ኢንቫይት አድርጌያለሁ። ና እስኪ ግባ። አንድ ጥያቄ ልጠይቅህና ጥያቄውን ይዘህ ሄደህ በታማኝነት ጠይቅ። አንተ እንድትመልሰኛል እንኳን አንተ አይደለም ሊቃውንቱ አይመልሱትም አልኩ። ሊቃውንቱ እንኳን ሁለቱ መጽሐፍ አይደለም ይሄ መጽሐፍ እርስ በርሱ ይጋጫል። ገጽ 129 እና ገጽ 185 ላይ የተጻፈው ይሄ መጽሐፍ ራሱ ይጋጫል። ይሄ መጽሐፍ ደግሞ ከዚህኛው መጽሐፍ ጋር ይጋጫል። ቴንክ ዩ።
ኤልቢቾ አንበሳ ሲለኝ አበበ ደግሞ አንተ አውሬ ይለኛል። ቶ ግዴል ምን ጃርትም በለኝ አሞራም በለኝ ችግር የለው። ኑና ግን ልጠይቃችሁ እስቲ ይኸው አቦዬ 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 ጻድቁ ገደል እንዳከርማ የሚሰነጥቁ ስትል የምትለው ሰውዬ ማለት ነው። እና ልጠይቅህ እስቲ የገደሉ ይቆያል ለጊዜው። ገደል እንዳከርማ የሚሰነጥቁ በምናቸው የሚሰነጥቁት? እሱን ቶ ዜማውን ቶ በኋላ ትደርስበታለህ። ግን ናልጠይቅህ ስለ መድኃኒ ዓለም ክርስቶስ ናልለምንና አቦ እነዚህን ሁለት መጽሐፍት አይደለም ይሄን መጽሐፍ ራሱን ከራሱ ጋር ያስማማው። ገጽ 129 አነብልሃለሁ፣ ገጽ 185 አነብልሃለሁ። ከዛ አስታርቅልኝ እስኪ። እሺ ሎጎስ ይቀጥሉ። ቴንኪው። ማንም አይመጣም። ማንም አትምጡ ብያቸው ሳይሆን ማንም አይመጣም። እናቱ መቻበደች እዚህ ገብቶ ሰዓት ውስጥ የሚጠበሰው ኤርሚያስ ያለ ገድልና ያለ ድርሳን ምን ያውቅና አለ። እውነትህን ነው። እሺ በሌላ ቀን ዛሬ ይህን መልስና በሌላ ቀን በዚህ ቅዱስ መጽሐፍ ላይ እናወራለን። በተባረከው ቅዱስ የእግዚአብሔር ቃል ላይ እናወራለን። እሺ ቀጥሉ ወገኖች፣ ጨርሱ። ጸጋ ይብዛላችሁ። ኤርሚ ጸጋ ይብዛልን። ጌታ ኢየሱስ ይባርክ። እንደው ከተፈቀደልኝ ቅድም ኤርሚ አንድ ነገር አነሳ። አቦ የሚባል ሰው በዚህ ምድር የሌለ ነው የሚል ሀሳብ ሲያነሳ ሰምቼዋለሁ። በእርግጥም በታሪክ አጋጣሚም እነሱ የሚሉት አይ ከአምስቱ ቅዱሳን መካከል አንዱ ሆኖ ከግብፅ የገቡ ናቸው ምናምን ይላሉ እንጂ ሰውየው በዚህ አንጻራዊ ዓለም ያለ ሰው አይደለም። ማለትም ምን ማለት ነው? ኤርሚያስ የሚባል ሰው በዚህ አንጻራዊ ዓለም አለ፣ እኔ ያለው ሌሎች ወንድሞችና እህቶች አሉ። ግን አቡነ ገብረ መንፈስ ቅዱስ ያው ስሙ እንደዛ አይደለም፣ ያው እንደዛ መጥራት ተገቢ አይደለም። ለወንጌል አማኝ አቦ ነው የሚባለው። አቦ የሚባል ሰው የለም፣ በዚህ አንጻራዊ ዓለም የነበረ አይደለም። በዚህ በንግስ በዓላቸው አንድ የሚያዘሙት ዜማ አለና እንደው ከፈቀድክልኝ አንድ ላዝመውና ትንሽ ወቀጥ አድርገን ሌሎች ወንድሞችና እህቶች ልተውና ምን ይላሉ? አማን በአማን አማን በአማን አማን በአማን አማን በአማን ገብረ መንፈስ ቅዱስ ገባር ኃይል ገብረ መንፈስ ቅዱስ ገባሬ እያሉ ነው ማህሌት የሚያጥሩት እና አማን በአማን ገብረ መንፈስ ቅዱስ ገባሬ ኃይል ይሄ እየተባለለት ያለው ሰው በዚህ ምድር መኖር አለመኖሩ ራሱ ያልታወቀለት ሰው ነው ማለት ነው። በጣም የሚያሳዝነው ነገር ይሄ ዜማ የሚደረስለት ይሄ ማህሌት የሚቆምለት ሰው የሌለ ሰው ነው ማለት ነው። በጣም በሚያሳዝነው ነገር ለዚህ እኮ ነው አምልኮውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምልኮ ስርዓትን የሚቀበለው አጋንንት ነው የምንለው እኮ ለዚህ ነው። ባይዘ አጋንንታዊ ነው አምልኮ የምንለው እኮ ለዚህ ነው። አጋንንት እኮ ቀጥታ አምልኮን እኔ ይቀበላለሁ ብሎ አይደለም እኮ። ይሄው ምንም በዚህ ዓለም ላልተፈጠረ ሰው የምታቀርበው አምልኮ፣ የምታቀርበው ማህለት፣ የምታቀርበው ቅዳሴ፣ የምታቀርበው ሰዓታት፣ የምትሰግደው ስግደት ለአጋንንት ነው እኮ የምንለው ለዚህ እኮ ነው። የለም ይሄ ሰው በዚህ ዓለም አንተ አማን በአማን ገብረ መንፈስ ቅዱስ ገባሬ ኃይል ብለህ ማህለት ታድራለህ። የሚሰማ የሚያዳምጠው የምታደርገውን የአምልኮ ስርዓት የሚቀበለው አጋንንት ነው፣ ሰይጣን ነው ይሄን የሚቀበለው ባይዘው። ስለዚህ አጋንንት የሚቀበለውን መስዋዕት እስከ መቼ ወንድም ትሰዋለህ? አለ እኮ ከዚህ ባይዘው ወንጌል ጥርት ያለ ነገር አለው። እግዚአብሔር ጥርት ያለ ነገር አለው። ያልተቀላቀለ ነገር አለው እግዚአብሔር።
እንዴ ድብልቅልቅ ያለ ነገር እኮ አይደለም እግዚአብሔር ያለው። እንዴ እግዚአብሔር እንዴት ነው ያወቅነው? እግዚአብሔር እኮ ጥርት ያለ ነገር ያለው አምላክ ነው። አንድ በዚህና አንድ በዛና አንድ ይሄ እንደ አያት ኡቃቢ በጥፊ ብሎ አይምሮን እንደሚያጨልም አይነት ነገር አይደለም እግዚአብሔር። ጌታ ጥርት ያለ ነገር አለው ከብሉይ እስከ አዲስ። ወንጌል ጥርት ያለ ነገር አለው። ኩልል እንዳለ ውሃ አይደል የተገለጠ የእግዚአብሔር ቃል። ጥርት ያለ ነገር እኮ አለው ወንጌል። የእግዚአብሔር ቃል እኮ ያልተደበላለቀለት ያልተሸቃቀጠለት እኮ ነገር አለው። እግዚአብሔር እኮ እንዲህ ሰውን በብሉይም በአዲስ ኪዳንም የመዳን መንገድን ግራ የሚያጋባ እኮ አምላክ አይደለም። አለው እኮ ጌታ ጥርት ያለ ነገር። በዛ ባልተገለጠ ጥርት ባላለው ኪዳን እንኳን እግዚአብሔርን ሰዎች የሚያገኙበት መንገድ የተገለጠ ነበር። በእውነት እግዚአብሔር የማያወዛግብ የማያጭበረበር እውነት አለው እኮ እግዚአብሔር። ግራ የማያጋባ እውነት አለው እግዚአብሔር። ልክ የሆነ እውነት አለው እግዚአብሔር። ቀጥ ያለ መንገድ አለው እግዚአብሔር። ስለ መዳን፣ ስለ ዘላለም ሕይወት፣ ስለ ሰው ልጆች ከጥፋት የማምለጥ ጉዳይ እግዚአብሔር ወገኖች የጠራ ነገር አለ። እንዲህ የሚጭበረበር ነገር እግዚአብሔር የለውም። እንዲህ ግራ የገባው ነገር እግዚአብሔር ወገኖች የለውም። እግዚአብሔር እንትን ሄደ ብትሳለም እንደ 40 ክንድ በዚህ ጉድጓድ ገብታ በዚህ እንደዚህ በተራራ ሽፍ ሸለቆ ውስጥ አለፈ። የለውም እግዚአብሔር እንዲህ አይነት ነገር። የእግዚአብሔርን ባህሪ ካለማወቅ የሚመነጭ አጋንንታዊ አሰራር ነው። የለውም። አንድ በነዳን ብሎ አንድ ደግሞ በእንትናዳን እግዚአብሔር አይልም።